ከሆናችሁ በጣም ቀላል ነው። በቃ ይሄ ሲስተማቲክሊ በተለይ ለምርጫ ፐርፐስ ሲስተማቲክሊ ካነበባችሁት እጅግ ቀላል ነገር ነው። ብዙ የሚያሰጋችሁ አይደለም። እንግዲህ ሌበር አንደኛው ያው መቼስ ይታወቃል ኤምፕሎይመንት ኮንትራክት ነው አይደለም? ስፔሻል ኮንትራክት ነው አይደለም? ስፔሻል ኮንትራክት ነው። ስፔሻል ኮንትራክት እንደመሆኑ መጠን በአንቀጽ 1678 ያሉ ኤሌመንቶች ሊሟሉ ይገባል አይደለም? ኮንሰንት፣ ካፓሲቲ፣ ኦብጀክት ኤንድ ፎርም። ኦኬ ለዚህ ጉዳይ እንግዲህ ወደ አንቀጽ 4 ነው የምንሄደው። ስለዚህ የመጀመሪያው ኤሌመንት ምንድነው? ካፓሲቲ ነው። ካፓሲቲ ለሌበር ያስፈልጋል አያስፈልግም? ያስፈልጋል። አዜሩል በቃ ሁሉም 18 ዓመት የሞላው ምን ይሆናል? ኤምፕሎይመንት ኮንትራክት ይፈጽማል። ኤክሰፕሽንስ የለውም። ያንግ ክሪሚናልስ አንቀጽ 89 እና 90 አይደለ? 15 በድሮ 14 ነበር። አሁን ስንት ነው? 15 ዓመት። እነኚህ ሰዎች ካፓሲቲ አላቸው ተብለው ይገመታል። ስለዚህ አንደኛው ኤሌመንት ፎር ያንግ ክሪሚናልስ ነው እንዲያልኩኝ ያንግ ትናንትና ስላልኩኝ ነው። እሺ ፎር ያንግ ኤምፕሎይዝ የትናንት መጥቶብኝ ነው። እሺ ፎር ያንግ ኤምፕሎይዝ እነሱ ከ15 ዓመት ትዝ ይላችሁ ከሆነ ኢማንሲፔሽን ከ14 ዓመት ነው። የጋብቻ ከ16 ዓመት ነው ነፃ የሚወጣው አይደለም? ዊል 16 ዓመት ነው። አዎ እሱ እንዳትረሱት። ለሌበር ግን 15 ዓመት ነው ባሁኑ። ኦኬ 15 ዓመት ማለት በሌላ አባባል ለወንጀል ጉዳይ ክሪሚናል ማጆሪቲ ያለው ማለት ነው አይደለም? አዎ። ስለዚህ ከዛ ጀምሮ ውል ሊፈጽሙ ይችላሉ። የካፓሲቲ ጉዳይ እንግዲህ ከሌላ አንፃር ከምን ይሆናል? ያው ጁዲሻል ኢንተርዲክቲቭ ፐርሰንስ የምታውቁት ነው። የጀነራል ኦፍ ኮንትራክት ነው። እንዲሁ ሌጋል ኢንተርዲክቲቭ ፐርሰንም እንደዚሁ ያው የመብት ገደብ ስለሚጣልበት እሱም ቢሆን እንደዚሁ የካፓሲቲ ሊሚቴሽን ይኖረዋል። ዋናው ግን ፖይንቱ እዚህ ጋር ምንድነው? ካፓሲቲ ማንኛውም ሰው ካን ኮንክሉድ ኤምፕሎይመንት ኮንትራክት በት sometimes when in special cases young employees ወይም ደግሞ youngers may conclude contract at the age of 15 ይችን ይዛላችሁ አንቀጽ ስንት 89 90 ባለው ማለት ነው። እንግዲህ እነኚህ young individuals special treatment የሚያስፈልጋቸው individuals ስለሆኑ ሴቶች እንግዲህ የተወሰኑ አካላት አሉ በሌበር ህጉ ስፔሻል ትሪትመንት ያስፈልጋቸዋል በሚል ለምሳሌ አንቀጽ 87 88 ውመን 89 እና 90 ህፃናት እዛው ባይሆንም ግን ዲሴቢሊቲስ በ568 አዋጅ ቁጥር 568 የዚሁ ኤክስቴንሽን ስለሆነ ማለት ነው እነኛ አካላት አሉ። ኦኬ ኮንሰንት ሌላው ኤሌመንት ምንድነው? ኮንሰንት ነው አይደለም? ኮንሰንት ምን ጥያቄ አለው? ጭራሽ እንዲያውም ፍሪደም ኦፍ ኮንትራክት ነው ቤዝድ ኦን ኮንሰንት ነው ምን ያለበት። ሆኖም ግን ኮንሰንት ላይ እዚህ ጋር ቢትዊን the weaker እና the stronger ፓርቲ ስለሆነ ውሉ የሚከናወነው ኢኳሊቲ አይኖርም በደንብ አይደለ? ለዛ ነው እንግዲህ በቀደም ኮንትራክት ላይ ባርጌን ኢኳሊቲ ኦፍ ባርጌን ቲዮሪ ያልነው። በዛ ምክንያት አንደኛ መንግስት ራሱ ይህንን ህግ ሞር ፌቨራብል ቱ ኢምፕሎይስ የሆነን ህግ እንዲሁም ደግሞ ኮርት ሞር ኢንተርቪን እንዲያደርግ ፈቅዶ ያረቀቀው ማለት ነው ያረቀቀው። ስለዚህ ኮንሰንት ላይ ብዙም የሚያጠራጥር የለም። ግን እነዚህ ድረስ ፍሮድ፣ ሚስቴክ እነሱ እዚህ ተፈጻሚ ናቸው፣ እዚሁም ተፈጻሚ ናቸው ማለት ነው። ኦኬ ከዛ ውጪ ኦብጀክት ምንም ጥያቄ የለውም። ያው እንደምታውቁት ኦብጀክት should be sufficiently defined, lawful, possible, moral እነኚህ ሁሉ እዚሁ ጋር ተፈጻሚ ናቸው። ኢምፕሎይመንት ላይ አንቀጽ 4 ሁሉም አሉ ተፈጻሚዎች ናቸው። ምናልባት ሌትስ ሴይ ኦብጀክት ላይ ምናልባት አንደኛው ፓርቲ በኮንትራክት ነው የምላቸው አንደኛው ፓርቲ ሞር ተጎድቷል ብሎ ኮንትራክትን ሞዲፋይ ማድረግ ይችላል እንደ ፍርድ ቤት እንደዛ የሚፈቅድ ህግ አለ? የለም አይደለም? አዎ ሌበር ላይ ግን አንቀጽ 4 ንዑስ 5 አለች አይደል እንዴ? ሚኒመም ሌበር ኮንዲሽን የምትባለው አንቀጽ 4 ንዑስ 5 ምንድነው ህጉ የሚያስቀምጠው አለ። ከዛ ከወረድክ ፍሪደም ኦፍ ኮንትራክት አይሰራም። በፍሪደም ኦፍ ኮንትራክት የሺ ብዙ ልታገኝ ዮሐንስ ትንሽ ሊያገኝ ቢባል አይቻልም። ቤዝድ ኦን ፍሪደም ኦፍ ኮንትራክት ኢምፕሎይመንት ከሆነ ሚኒመም ሌበር ኮንዲሽን አንቀጽ 4 ንዑስ 5 ምን ማለት ነው? ሚት ኦር ኤክሲድ ሩል። ይህች ምን ማለት ነች?
ብትችል እኔ ህጉ ከምሰጠው በላይ ሂድ ሰራተኛ፣ ባትችል ግን እኔ ህጉ የማስቀምጠውን በሚኒመም ደረጃ አሟላለት ነው። ልታሟላ ይገባል። ሚት ኦር ኤክሲድ ሩል አንቀጽ 4 ንዑስ 5 ባይዘው አንቀጽ 4 ንዑስ 5 ዘ ሆል የኢምፕሎይመንት ፕሮክላሜሽን መሰረት ነች። ሚኒመም ሌቨር ኮንዲሽን የምትባለው ማለት ነው። ሌትስ ሴይ ለምሳሌ 8 ሰዓት ነው አንድ ሰራተኛ መስራት ያለበት፣ 9 ሰዓት ማድረግ ይቻላል? አይቻልም። አያችሁ ሚኒመሙ 8 ሰዓት። አንድ ሰራተኛ ለአንድ አመት ለመጀመሪያው አመት ስንት ነው ረፍት ማግኘት ያለበት? 16 ቀን ነው አይደለ? 15 ማድረግ ይቻላል? አይቻልም። 17ስ ይቻላል። ምክንያቱም ኤክሲድ ስለሆነ 17 ከሆነ ኤክሲድ የሚለው ነው እያሟላን ያለ ነው። 15 ከሆነ ግን ሚት የሚለውን ወረድን፣ ከሚኒመሙ ወረድን። 15 ከሆነ 17 ከሆነ ግን ከሚኒመሙ ወጣን፣ ወደ ኤክሲድ ወደሚለው ሄድን ማለት ነው። ግልጽ ነው። ሚት ኦር ኤክሲድ ሩል አንቀጽ 4 ንዑስ 5 ላይ ያለችው ማለት ነው። አንቀጽ 4 ንዑስ 5 ላይ ይሄ ሐሳብ ግልጽ ነው። ሌትስ ሴይ እሺ አንድ ሰራተኛ በሳምንት ስንት ሰዓት ነው መስራት ያለበት? 48 ነው አይደለ? እሺ አይ ግድልም አንቺ እኮ ልጆች አሉሽ፣ ደግሞ በዛ ላይ በጣም ጠንካራ ሰራተኛ ነሽና ምን አለ በ40 ሰዓት ብቻ ቢበቃሽ ቢል ይቻላል አይቻልም? ይሄ የትኛው ጋር ነው? ኤክሲድ አደረግን ማለት ነው። ከሚኒመሙ ከፍ አልን። ከሚኒመሙ ከፍ አልን የቁጥር ማነስ መብዛት ሳይሆን ለሰራተኛው የሚጠቅመው የትኛው ነው አይደለ? ለሰራተኛው 50 ሰዓት ከመስራት 40 ሰዓት እረፍት አለው አይደለ? ስለዚህ ከሚኒመሙ ከፍ አልን ለሰራተኛው ጥሩ ነው። አሁን ኤክሲድ የሚለውን አሟላን። ግን እንደምታዩ ይገባኛል፣ ልጆች አሉሽ፣ ቢዚ ነሽ፣ ግን ድርጅቴ ደግሞ በጣም ስራ እየበዛበት ስለሆነ ከዚህ በኋላ በሳምንት 53 ሰዓት ነው የምትሰሪው ቢባልስ? አይቻልም። ከሚኒመሙ ወረድን ማለት ነው። በቁጥር ሳይሆን የጨመረ ይመስላል፣ ግን ኔጌቲቭ ነው ኢፌክቱ። ሰራተኛ የሚጎዳ ስለሆነ ከሚኒመሙ ወረድን ማለት ነው። ያ ማለት ነው እንግዲህ አንቀጽ 4 ንዑስ 5። ስለዚህ ኦብጀክቱ ከዚህ አንፃር የሎ ኦፍ ኮንትራክት ያለው ኦብጀክት በተወሰነ መንገድ ሞዲፋይ ሊደረግ ይችላል ማለት ነው። ዘን ፎርም ነው እንግዲህ ፎርም ላይ አንቀጽ 5 ምንድን ነው የሚለን? አንቀጽ 5 ኢምፕሎይመንት ኮንትራክት there is no special form for employment contract። ግን ለየትኛው ነው? for an employment contract to be created ነው፣ ለሚፈጠረው ኢምፕሎይመንት ኮንትራክት ነው። ግን አይታችኋት ከሆነ አንቀጽ 5 የመጀመሪያው unless otherwise provided by law ምትል ነገር የለችም። እሷ ማነች ነው? እሷ unless otherwise provided by law ምትለው አንደኛው አንቀጽ 11 ነች። አንቀጽ 11 ነው 3 መሰለችኝ። በአዲሱ ነው 4 ነው፣ በድሮ ነው 3 ነች። እሷ ምንድነች? contract of probation shall be in writing። ለምን መሰላችሁ? contract of probation ላይ ኤምፕሎየሩ ብዙ ስልጣን አለው አይደል? ኤምፕሎይው ደግሞ ትንሽዬ ስልጣን ነው ያለው። ምክንያቱም ኤምፕሎየሩ በቀላሉ ሊያባረው ይችላል። ስለዚህ እንደዚህ አይነት ስልጣን ስላለው በጽሁፍ መገደቡ ያስፈልጋል። for what? for evidentiary purpose ስለሚያስፈልግ ከቫሊዲቲ ባሻገር ማለት ነውና ኮንትራቱ ምን መሆን አለበት? in writing contract of probation ካለ ባይዘው ህጉ የሚደግፈውና የሚጠብቀው without probation ሰው እንዲቀጠር ነው። ግን what ኤምፕሎየሩ አይ ያስፈልገኛል የሰራተኛውን አቅም ቴስት ማድረግ አለብኝ ካለ ግን contract of probation is possible አይደለም? possible ታዲያ ሲሆን በዚህ ጊዜ it should be what? in writing። የድሮ 45 ተከታታይ ወይም consecutive days ነበረ። ያሁኑ እንደዛ ነው 60 working days አይደለ? 60 working days። ታዲያ ከፍ ሲል ቁጥር ጉዳቱ ለማን ነው? ለተቀጣሪው አይደል እንዴ? ምክንያቱም ኤምፕሎይመንት ኢንሴኪዩሪቲው ጨመረ ማለት እኮ ነው። ወይ ዛሬ ያባረኝ ይሆን ነገ ምን ይነኝ ይሆን? አያችሁ የ45 የምትቀኑ አሁን ወደ 60 ከፍ አለ ማለት ነው። እሱ ብቻ አይደለም የድሮ ኮንሴኪዩቲቭ ነበር፣ ያሁኑ ወርኪንግ ዴይስ ነው። ልዩነቱ ምንድነው? ኮንሴኪዩቲቭ ዴይ የሚል ከሆነ ቅዳሜና እሁድ ይጨምራል። ስለዚህ ለሰውየው ለተቀጣሪ ጥቅም አለው አይደለ? ያጥራል ቀኑ። ወርኪንግ ዴይስ ከሆነ ግን ቅዳሜና እሁድ አይቆጠሩም። ስለዚህ ቀኑ እየረዘመ ነው የሚሄደው። 60 ለመሙላት የግድ ቅዳሜና እሁድ እየተው ከሰኞ እስከ ዓርብ ያሉትን ብቻ መቁጠር አለብን ማለት ነው አይደለ? አዎ ወርኪንግ ዴይስ you see። ስለዚህ ያሁኑ 60 ወርኪንግ ዴይስ አትሊስት 60 ኮንሴኪዩቲቭ ዴይስ ቢል እንኳን ይሻል ነበር። 60 ወርኪንግ ዴይስ እንዲህ ከሆነ አደጋው ለማን ነው ማለት ነው? ለተቀጣሪው ነው። እንትኑ ጭንቀቱ ስጋቱ የሚቆምበት ቀን ረዘመ ማለት ነው። ምናልባት
በእርግጥ ይሄኛው እንደውም የተሻለ ነው አይደለ? በድሮ በሲቪል ኮዱ መሰረት እኮ ኮንትራክት ኦፍ ፕሮቤሽን ሁለቱ ይወስናሉ፣ ተቀጣሪና ቀጣሪ የሚል ነገር ነበረ። ኤኒዌይ ለማናጀርስ ከሆነ ያው እንደምታውቁት ማናጀር በዚህ አይገዙም አይደለ? 3 ወር ፕሮቤሽን ፔሪድ አለ፣ በሲቪል ኮዱ መሰረት ነው የሚገዙት። ወደዚህ ወደ ጉዳይ ስመጣ አንቀጽ 5 ላይ unless otherwise provided by law there is no special form required for employment contract የምትለው የመጀመሪያዋ ፍሬዝ አንደኛዋ ማነች? ኮንትራክት ኦፍ ፕሮቤሽን በጽሁፍ መሆን አለበት። ድሮ ኮንሴኪቲቭ ዴይስ የነበረው አሁን ወርኪንግ ዴይስ ሆኗል። ድሮ 45 የነበረው አሁን 60 ሆኗል። ቀኑ በጨመረ ቁጥር ስጋቱ ለሰራተኛው ነው ነበር ያለን። ሁለተኛ ኤክሴፕሽንም አለች አንቀጽ 25 ምን ብለናል? 1675 ጀነራል ኦፍ ኮንትራክት ኮንትራክት ማለት ክሬትና ቫሪ ሳይሆን ኤክስቲንጉሽን ኮንትራክት ነው አይደል? የነበረን ውል ለመግደል መስማማት ራሱ ኮንትራክት ነው። ስለዚህ አንቀጽ 25 ደግሞ a contract of employment shall be terminated by what agreement በዚህ ጊዜ ግን አግሪመንቱ በጽሁፍ ካልሆነ ተቀባይነት የለውም። it should be in writing አይደል? it should be in writing። ሌላም ኤክሴፕሽን አለ። ሌላም ኤክሴፕሽን ምንድነው? ኮንትራክት ኦፍ አፓረንትሺፕ ለምሳሌ አንቀጽ 48 ንዑስ 3 ይሄ አየር መንገድ ለምሳሌ የተወሰነ ጊዜ አሰልጥኖ ምናምን ይቀጥራል አይደለም? እስከሚቀጠሩ ድረስ ያለው ምን ይባላል? ኮንትራክት ኦፍ ወይም ደግሞ ታይም ኦፍ አፓረንትሺፕ ነው። ባንኮችም ያደርጋሉ አይደለ? ለምሳሌ ናቪሲኒያን ባንክ እና ንግድ ባንክ ይቀጥሩና እንደ አፓረንትሺፕ እንደ ኢንተርንሺፕ የሚሉት ማለት ነው። የተወሰነ አሰልጥነው እዛ በኋላ ይመጥናል ካሉ ይቀጥሩታል። ኦር ደግሞ ምናልባት እነሱ ባይሉም ሌላ ድርጅት ከናንተ ለዚህ ጊዜ ስራ ለአፓረንትሺፕ እና ይማር ብሎ ሊያስቀጥር ይችላል። በዚህ ጊዜ ኮንትራክት ኦፍ አፓረንትሺፕ should be what in writing። እነኚህ 3 ኤክሴፕሽኖች ናቸው unless otherwise provided የተባሉት። አሁን ልብ በሉ እነኚህ 3 ኤክሴፕሽኖች በጽሁፍ ስለሚሆኑ ምን መሆን አለባቸው? የጀነራል ሎው ኦፍ ኮንትራክት ሪትር ፎርም ሊያሟሉ ይገባል። እሱ ማን ነው? አንቀጽ 1727 it should be signed by both parties and then it should be attested by 2 witnesses የሚለው ይመጣል። ለምን? ኮንትራክት ኦፍ ፕሮቤሽን በጽሁፍ ይሁን ያለው ቀጣሪና ተቀጣሪ አይደለም፣ ህጉ ስለሆነ ማለት ነው። በቀደም ያወራነው ተዛላችሁ? አዎ ለምሳሌ ተሰይ ምናልባት ኮንትራክት ኦፍ ፕሮቤሽኑ አንድ አይነ ስውርና አንድ ቀጣሪ ከሆነ በሁለቱ መካከል የሚከወነ ከሆነ በጽሁፍ መሆን አለበት፣ መፈረም አለባቸው፣ ምስክር አለ። ግን ቢፎር ኖተሪ አይደል እንዴ? 1728 ንዑስ 3 ቢፎር ኖተሪ ካልሆነ ምንድነው የሚሆነው? ቀጣሪው ይገደዳል በጽሁፉ፣ አይነ ስውሩ ተቀጣሪው ግን አይገደድም ማለት ነው። ከፈለገ ሊገደድ ካለ ይችላል፣ ካልፈለገ ግን አይገደድም። በ1728 ንዑስ 3 መሰረት ግልጽ ነው። ምክንያቱም ራይቲንጉ had not been authenticated by a notary። የሀሳብ ግልጽ ነው ወገኖቼ? ኢንተረስቲንግ እሱ ማለት ነው። ስለዚህ አሁን ያወራሁት ለ25ም ለ48 ንዑስ 3 ይሰራል ማለት ነው። ከዛ unless otherwise provided by law የምትለው ነች። ከዛ there is no special form ይላል። there is no special form ማለት ግን ፓርቲዎች አይስማሙ ማለት አይደለም። ለምሳሌ አብዛኛው ድርጅት የሚቀጥረው በጽሁፍ ነው አይደል እንዴ? በጽሁፍ ነው የሚቀጥረው። ታዲያ በጽሁፍ ሲሆን ስንት ምስክር ያስፈልጋል? ልብ በሉ። እንዲህ ሲሆን ህጉ አይደለም በጽሁፍ አድርጉት ያለ፣ ፓርቲዎች ናቸው የተስማሙት አይደለም? ፓርቲዎች ከተስማሙት በምንድን ነው የሚሆነው ማለት ነው? በ1726 መሰረት አግሪድ ፎርም በምትለው። እንደዛ ማለት ምንድን ነው? የምስክሩንም የፊርማውንም የምኑንም ጉዳይ በሙሉም የወሰነው ማን ነው? ፓርቲዎች ብቻ ናቸው። ህግ አያገባውም ማለት ነው። ህግ አያገባውም። ሌትስ ሴይ እኔ ለምሳሌ ጎንደር ዩኒቨርሲቲ ቢቀጥረኝ እና ጽሁፉን በውል ብናረገው ማነው ውሉን በጽሁፍ ብናረገው ምንድነው የሚሆነው? አንደኛ ከፈለግን በቃ ፊርማ ብዙም አንተ አሻራ ነው የምትጠቀመው፣ አይተው ችግር የለውም ፊርማው ይቅር፣ በቃ ዋናው እኛ መግባባታችን ነው በሚል በጽሁፍ የኔም የሱም ቃል ሰፈረ። ከዛ ምስክር ሲባል ምስክር እኔም አንተም የምናውቀው ሳምራ አለ፣ በቃ የተማሪዎች ህብረት የሚሰራ ልጅ ነው፣ በቃ ሳምራ ስላለ እኔንም ለኔም ታማኝ ነው ለአንተ ታማኝ ነው። እሺ አንድ ምስክር በቃ በቂ ነው። ይቻላል። ምክንያቱም አግሪድ ፎርም ነው፣ አግሪድ ፎርም ስለሆነ እሱ ማለት ነው። ምንድነው ይሄ? አንቀጽ 5 ላይ ያለው። ከዛ ውጪ ምናልባት አንቀጽ 4 ንዑስ 3 ላይ
ይዛችኋል እንዴ በይዘው ያዋጅ ነው እንዴ ታይ እንዲሰማ ለምን አናነበውም? እሺ ንዑስ ወስድ ንዑስ አንድን ነው ሁለቱም እያነበብን ነው። አንድን እናነበው። A contract of employment shall be deemed formed when a natural person agrees directly or indirectly to perform work for and under the authority of an employer for a definite or indefinite period or piece of work. እዚህ ጋር ብዙ ኤሌመንት ነው ያለው አይደለ? እስቲ ኦኬ ለነገር ፎርም ልጨርስና ጨርሻለሁ ፎርም እንደው እሺ እስኪ ድገሚያት A contract of employment shall be deemed formed natural person agrees directly and indirectly ይሄ እንግዲህ እንደምታውቁት እንግዲህ ኮንትሮል ቴስት ነው ዋናው አይደለም ኤምፕሎይመንት አለ ለማለት ኢንዲፔንደንት ኮንትራክተር ምናምን እንዳይኖር ነው እንግዲህ ዳይሬክትሊ የሚለው ግልጽ ነው በቃ እኔ ለምሳሌ ከጎንደር ዩኒቨርሲቲ ጋር ውል ብፈራረም ምንድነው የሚሆነው ዳይሬክትሊ ነው አይደለም እሺ አውትሶርሲንግስ አለ እዚህ የለም እዚህ ውስጥ አለ የለም አውትሶርሲንግ አለ አይደለም ኤጀንሲዎች ኢንዳይሬክትሊ በሚለው ይካተታሉ ማለት ነው እሺ ቀጥሎ indirectly to perform work for and under the authority of an employer ይቺ ነች ኮንትሮል ቴስት ያለችው የምትባለው እንደዚህ ይቺ ከሌለች ምን ሊሆን ነው ኢንዲፔንደንት ኮንትራክተር ይሆንብናል እሺ for a definite or indefinite period ይቺ ነች for definite or indefinite period እንግዲህ ልብ በሉ የኤምፕሎይመንት ኮንትራክት አዝ ኤ ፕሪንሲፕል ምንድነው ኢንዲፊኒት ፔሪድ ነው ዲፊኒት ፔሪድ አይደለም ልብ አንቀጽ 9 ላይ ያለላችሁ የኤምፕሎይመንት ኮንትራክት የጊዜ ውሉ ስንት ነው ኢንዲፊኒት ነው ፕሪንሲፕሉ ለምን ቢባል ለምን to ensure employment security to ensure what employment security definite period የሚለው ኤክሴፕሽናሊ ነው ለምሳሌ አንቀጽ 10 አሁን ኤክሴፕሽኖች አሉ አንቀጽ 10 ያሉ ክስተቶች ሲፈጸሙ አለም ደግሞ ፒስ ወርክ እቺን ስራ ብቻ ስራልኝ ያው ይሄ ስራ ካለቀ በኋላ ሌላ የለም ማለት ነው በሌላ አባባል እና የተወሰነች ስራ ብቻ ስንዋዋል አለም አንቀጽ 10 ላይ ያው የተወሰነ ስራ ሲሆን አንቀጽ 10 ላይ ያለና አንቀጽ 10 ላይ ያሉት ነው እንጂ ከዛ ውጪ በአንቀጽ 9 መሰረት definite period ፕሪንሲፕል ነው ማን ነው indefinite period definite period ግን ኤክሴፕሽን ነው ማለት ነው እሺ or piece of work in consideration for wage ይችን ለምን አይፈለኩኝ ነው in consideration for wage ይችን ከአንቀጽ 3 ጋር እናነባት 4 ጋር አንቀጽ 3 4 ኦኬ አንቀጽ 4 sub 3 a contract of employment shall specify the type of employment and place of work the rate of wages method of calculation thereof manner and interval of payment and duration of the አሁን እንግዲህ የኤምፕሎይመንት ኮንትራክት for consideration ነው አይደል በደሞዝ ነው የሚደረገው እና ኮንትራክቱ ምንድነው የሚለው ፕሌስ ኦፍ ወርኩን የሥራውን አይነት ደሞዝ ካልኩሌት የሚደረግበትን ምክንያቱም ደሞዝ በካይንድም ሊሆን ይችላል እኮ ደሞዝ አይደል ይሆናል እኮ ደሞዝ ታክስ ትዚላችሁ እኮ ታክስ አውተናል ታክስ አላውቅም በካሽ ብቻ ነው የሚሆነው ታክስ የሚከፈለው አይደል ለምሳሌ ታክስን በካይንድ ልክፈል ብትል አይቀበልህም it's only in cash ኤምፕሎይመንት ግን በካይንድ ከተባለ ይቻላል በካይንድ ይቻላል ኤምፕሎይመንት ደሞዙ ግን ገደብ አለው የደሞዙን 30% ነው ማክሲመም በአይነት የምታደርገው በካይንድ የምታደርገው የደሞዙን 30% እንጂ ከዛ በላይ ደሞዝን በካይንድ ለምሳሌ 1000 ብር ከሆነ የሰውየው ደሞዝ 500 ብሩን በጤፍ አይቻልም 500 ብሩን ደግሞ በብር አይቻልም አይደለ ማክሲመም እስከ 300 ብር በጤፍ ትችላለህ እንደዛ ካልሆነ በስተቀር ደሞዝ በካይንድ ሊሆን ይችላል እዚህ ጋር ግን እኔ የፈለኩት ደግሞ ውሉ ላይ ደሞዙ ባይጠቀስ ቫሊድ ነው ውሉ ኢንቫሊድ ነው እንደምታውቁት መቼስ ኤምፕሎይመንት ከተባለ ደሞዝ ነው አትልቁ ነገር እንዴት እናድርገው የቫሊዲቲ ሪኳየርመንት ይኖረው ይሆን ኮንትራክት ላይ ፕራይስ አዲሽናል እንትን ሪኳየርመንት ነው አይደለ ካፓሲቲ ኮንሰንት ኦብጀክት ፎርም እንዳለ ሆኖ አዲሽናል ሪኳየርመንት ፕራይስ አለ 2266 እዚህ ጋርስ ደሞዝ አዲሽናል ሪኳየርመንት ይሆን ደሞዝ ውሉ ላይ በግልጽ ባይቀመጥ ውሉን ውድቅ አያደርገውም ይችን ያዙልኝ በደንብ ለቫሊዲቲ ሪኳየርመንት ሜንሽን ኦፍ ደሞዝ አያገለግልም ወይም ኖት ሜንሽኒንግ ኦፍ ደሞዝ አያገለግልም
ደሞዝ ያው ይገመታል እንዳለ በኋላም ሊስማሙት ይችላል አይታወቅም። ዞሮ ግን ደሞዝ ይከፈላል፣ ግን በውሉ ባይገለጽ ውሉ ኢንቫሊድ አይሆንም አደራ። ስለዚህ ምንድነው የሚሆነው? ኦብጀክት ኔሰሰሪ፣ ካፓሲቲ ኔሰሰሪ፣ ኮንሰንት ግድ ነው፣ ምንም ጥያቄ የለውም። ፎርም ኢፍ ኤኒ ከተፈለገ ልክ ነው። ከዛ ውጭ ግን ደሞዝ መጠቀስ አለበት ይላል አንቀጽ 4(3) አይደለም። ባይጠቀስ ግን ቫሊድ ሪኳየርመንት አይደለም፣ ችግር የለውም። አንቀጽ 8 ላይ ይመስለኛል እቺ የምናገኛት አለ ምንድን ያለው? ፌለር ቱ ኮምፕላይ ኮንዲሽንስ። እነማን ናቸው ኮንዲሽን ማለት? አንቀጽ 4(3) ያሉት እነሱ ኮንዲሽን ነው የሚባሉት። የምኑ ኮንዲሽንስ? ቱ ኮንክሉድ ኢምፕሎይመንት ኮንትራክት። እሺ failure to comply with the requirements of the provision of Article 6 of Salary of this proclamation shall not deprive the worker of his right under this proclamation። በቃ እንግዲህ አንቀጽ 7(6) ደሞዙ ምናምኑ አድሬስ፣ ናሽናሊቲ ወዘተ የሚሉ ነገሮች አሉ ይመስለኛል። አንቀጽ 6 ላይ ይዘረዘራሉ። አንቀጽ 7 እንደዚሁ እና የነኛ እዛ ላይ አለመጠቀስ ውሉን ውድቅ አያደርገውም። ግን ኤክሴፕት ነው ማንዳራው ግን የትኛው ነው? የአንቀጽ 1678 ማንዳቶሪ ናቸው። ከዛ ውጭ ያለው ግን ይሄ ፕሌስ ኦፍ ወርክ ምናምን የሚለው ችግር የለውም። እንደዚሁ አድሬስ ምናምን እነሱ ሁሉ ይጠቀሱ ጥሩ ነው። ባይጠቀሱ ግን ውሉን ኢንቫሊድ አያደርጉም እያለን ያለው እና እሱ ነው። ከዛ ፎርም ላይ ይሄን ካልን አራት ምንድን ነው? ንዑስ አራት a contract of employment shall not be concluded for the performance of unlawful ያው ኦብጀክት ያልነው ማለት ነው። እሱ ይሄኛው ቫሊዲቲ ሪኳየርመንት ነው። ከዛ ንዑስ 5 ሚኒመም ሌበር ኮንዲሽንስ የምትባለው ዋናው መሰረት ንዑስ 5 ነች። the contract of employment shall not lay down less favorable conditions for the employer than those provided by the law። አዎ በቃ ይሄ ሚኒመም ሌበር ኮንዲሽን የሚባለው ይሄ ከስራ ሰዓትም ከአመታዊ ሊቭ ከምን አንፃር በሙሉ የሚታየው ከዚች መርህ አንፃር ሚት ኦር ኤክሲድ የሚባለው ይች ነች። አንቀጽ 4 ንዑስ 5 እሺ በቃ አመሰራረቱ ይሄን ይመስላል። ከዛ ውጭ አንቀጽ 3ንም ብታዩ ጥሩ ነው አይደለ? አንቀጽ 3 ማለት ይሄ ተፈጻሚ የማይሆንባቸው ሰዎች ኮንትራት ነው ሌበር ፕሮክላሜሽን ተፈጻሚ የማይሆንባቸው አካላት አሉ አይደለ? አዎ እነሱ ላይ እንግዲህ አንዳንዱ ሁለት አይነት ኤክስክሉዥን ያለው እዚህ ጋር ኮንዲሽናል እና አውትራይት ኤክስክሉዥን ይባላል። ኮንዲሽናል ኤክስክሉዥን ማለት ይሄ ነገር ከተሟላ ዘን ተፈጻሚ አይሆንም ሌበር ፕሮክላሜሽን በእነኚህ ሰዎች ላይ የሚለው ነው። አውትራይት ከተባለ ግን አውቶማቲክሊ የተወገዱ አውቶማቲክሊ ዊዛውት ኤኒ ፕሪኮንዲሽን ማለት ነው አይደለ? ለምሳሌ አውትራይት ከሆኑት ለምሳሌ ማናጀርስ በቃ ማናጀር ላይ አውትራይት ኤክስክሉዥን ነው። ማናጀር ከሆንክ በቃ በዚህ አትገዛም ነው። ዘን ዶሜስቲክ ወርከርስ አይደለም የቤት ሰራተኞች አሁን ከሆንክ በዚህ አትገዛም ነው፣ አውትራይት ነው። ዘን ለምሳሌ የመንግስት ሰራተኞች ፖሊስ ምናምን አውትራይት ኤክስክሉዥን ነው። ግን ኮንዲሽናል የሚባለው ግን ለምሳሌ ሪሊጂየስ የሃይማኖት ተቋማት ሰራተኞች አሉ አይደለም? እነሱ መመሪያ እስኪወጣ ወይም ደንብ እስኪወጣ በዚህ ይገዛሉ፣ ደንብ ከወጣ በኋላ ግን ይወገዳሉ አይነት ነገር በዚህ አይገዙም የሚለው ማለት ነው። እንደዚሁ ኢንተርናሽናል ድርጅት ሰራተኞች ወዘተ ስምምነት ካልተደረገ ወይም እስኪደረግ ድረስ የሚል አሉ አይደለም? እዚህ ውስጥ እነሱን ይዋቸው። ምናልባት ለየት የሚለውን ብቻ አንስቼ ልለፊህም። አንዱ ለየት የሚለው ማን ነው? የማናጀር ኤክስክሉዥን ነው አይደለም? ለምንድን ነው ማናጀሮች በዚህ የማይገዙት? because they do have a very strong bargaining power አይደለም? አዎ ኤምፕሎይ ግን ባርጌኒንግ ፓወሩ ደካማ ነው፣ ደሃ ነው፣ ኪሱ በጣም ስስ ነው። ገብቷችኋል አይደለም? ለዛ ነው። ስለዚህ በቀላሉ ኦኬ በዚህ ለምሳሌ በ20 ሺህ ብር ደሞዝ የሚሰራውን ስራ በጣም የቸገረውን ሰራተኛ ኦኬ በ5 ሺህ ትሰራለህ? ኧረ ጌታዬ እሰራለሁ እንጂ ምን ችግር አለ? እኔ ስራውን ነው የፈለኩት፣ ዋናው ስራው ነው ዋናው። እንደዛ ውሸት እኮ ነው፣ ብሩ ነው የፈለገው በጣም ምስኪን ስለሆነ እና እንደዚህ በሚል በጣም በቀላሉ ዋት ባርጌኒንግ ፓወሩን አሳልፎ ሊሰጥ ይችላል ሰራተኛ። ግልጽ ነው አይደለም? ማናጀር ግን እንደዛ አይደለም። ማናጀር ለዛ ነው ዋይት ኮላርስ ነው የሚባሉት ማናጀርስ፣ ዋይት ኮላርስ ነው። ያኛው ግን ብሉ ኮላር ነው። የድርድር አቅሙ ደካማ የሆነ ማለት ነው ማናጀር። እና ማናጀር ላይ ሁለት አፕሮቾች አሉ፣ ስትራክቸራል አፕሮች እና ፋንክሽናል አፕሮች፣ ማናጀር መሆኑን ለመለየት ማለት ነው። ስትራክቸራል አፕሮች ማለት የዋናው ኃላፊ ማናጀር አለ አይደለም? ለሱ ተጠሪ የሆኑ ሰዎች በሙሉ ማናጀር ናቸው የሚል ነው። ለመለየት በጣም ቀላል ነበረ። በእርግጥ ስታዩት ይሄ ኦብጀክቲቭ ነገር ስለሆነ ማለት ነው። ምንድነው የሚሆነው?
ለምሳሌ ኤቢሲ ፒኤልሲ አለ። የኤቢሲ ፒኤልሲ ማናጀር አብዱ ነው። ዘን በአብዱ ስር ኦፕሬሽናል ማናጀር አለ፣ ማርኬቲንግ ማናጀር አለ፣ ሂውማን ሪሶርስ ማናጀር አለ፣ ፋይናንሻል ማናጀር አለ። ስንት 4 ማናጀር አለ አይደለ? ከዛ ሰራተኛ ደግሞ ወደ 100 አለ። ዩሲ አሁን ለአብዱ ተጠሪ የሆኑ ሰዎች ስንት ናቸው? በቃ እነኛ 4 ሰዎች አሁን ምንድናቸው? ማናጀርስ ናቸው። አብዱ ራሱ ማናጀር ነው። ስለዚህ 5ቱ ሰዎች በሌበር ፕሮክላሜሽን አይገዙም ማለት ነው ከዛ ድርጅት። ግልጽ ነው አይደለም? አዎ። ድሮ ለምሳሌ በደርግ ወቅት የነበረው አዋጅ ይህን ነበር የሚከተለው አይደለ? ይህን ነበር የሚከተለው። አሁን እሱ ግን ምን ችግር ፈጠረ? በጣም ትናንሽ ድርጅቶች ላይ ሌትስ ሴይ ለምሳሌ ሶል ፕሮፕራይተርሺፕ፣ ለምሳሌ አማራችና የሺ አነስ ያለች ካፌ ከፍተዋል። በጣም ጥራት ያላት ካፌ ግን ትንሽዬ ካፌ ነች። እና ማናጀሯ ዋናዋ ማናጀር ማን ነች? የሺ ነች። አማራች ያው ሼር ነው እንጂ አላት እዛ አትሳተፍም፣ የለችም ጭራሽ። ማነች ማናጀሩ አልኳችሁ? የሺ ነች። 4 አስተናጋጆች አሉ። አንዲት ምግብ የምትሰራ ልጅ አለች። ምግብ ሰሪዋም 4ቱ አስተናጋጅ ተጠሪነታቸው ለማን ነው? ስለዚህ ማናጀር ናቸው ማለት ነው። አያችሁ፣ እንደዚህ አይነት ህጻት ፈጠረ ስትራክቸራል አፕሮች። አያችሁ፣ በትናንሽ ቢዝነሶች ላይ ተራውን ሰራተኛ ደካማውን ሰራተኛ ማናጀር ማለት ጀመረ ማለት ነው። ስትራክቸራል አፕሮች ችግሩ ይሄ ነው። እና በዚህ ምክንያት አዲሱ አሁን እኛ የተከተለው ማለት ነው ፋንክሽናል አፕሮችን ነው። ፋንክሽናል አፕሮች ግን ይሄ ብሎ ዘርዝሮ ድርጊቶችን እነኚህን ድርጊቶች የሚፈጽም አካል በሙሉ ተጠሪ ነው አይደለም? ዊ ዶንት ኬር። እነኛን ከፈጸመ ምንድነው ማለት ነው? ማናጀር ነው። ለምሳሌ ሰራተኛን መቅጠር፣ ሰራተኛን ማባረር፣ የዲሲፕሊን እርምጃ መውሰድ፣ የካምፓኒውን ፖሊሲ መቅረጽ፣ አንቀጽ 3 ሲል ያለላችሁ እሺ፣ ሲል ያለ የፖሊሲ እርምጃ መውሰድ። ለምሳሌ ኬዙ መኖሮ ይሄ አካል እንደዚህ አጥፍቷል፣ በዚህ ላይ እርምጃ ይወሰድ ማለት ይቺ ሌጋል ሄድ ለማካተት ነው። በድሮው የሚገርማቸው ነገር የህግ ማናጀሮች ወይም ደግሞ ሌጋል ዲፓርትመንት ሄድ የሚባለው አለ አይደለም? እነሱ በቀጥታ ስለማያባሩ ማናጀርስ አይደሉም የሚል ነገር ነበረ። አዋጅ ቁጥር 494 የምትባለው የድሮ ማሻሻያ እሷ ነች ሌጋል ሰርቪስ ሄድ ማናጀር ነው የሚል ድንጋጌ አካታ ውዝግቡን የፈታቸው። እና አሁን ሌጋል ሰርቪስ ሄድ ምንድነው? በቀጥታ ያባረም ሌጋል ሰርቪስ ሄድ ልክ ኬዙ ይመራለታል። ይሄ ኬዝ በድርጅታችን በዚህ ፖሊሲ መሰረት እና በአዋጅ ቁጥር 1156 እንደዚህ ህገወጥ ነው የሰራው ሰውየው የሚል አስተያየት ነው የሚሰጠው። ዘንድ በዚህ መሰረት ህገወጥ ነው ካለኝማ ብሎ ዋናው ማናጀር ያባረዋል። ስለዚህ ሌጋል ሰርቪስ ሄዱም ራሱ ማናጀር ነው ማለት ነው። ግልጽ ነው፣ ማናጀር ነው ማለት ነው። ያቺ ከወጣች በኋላ ድሮ ሌጋል ሰርቪስ ሄድ ምናምን ነበር የሚባለው። አሁን ግን ሌጋል ማናጀር ማለት ጀምሯል ድርጅቶች። ያቺ ከወጣች በኋላ ማለት ነው። አሁን ብዙ ድርጅቶች ሲቀጥሩ ሌጋል ማናጀር ነው የሚሉ ዋናውን የሌጋል ድሮ ግን ሌጋል ማናጀር የሚባል አልነበረም። ሌጋል ሰርቪስ ሄድ፣ ሌጋል ምናምን እንደዚህ ነው የሚሉ። አያችሁ፣ እንደዛ ነው። እና ፋንክሽናል አፕሮች ማባረር፣ መገሰጽ፣ ይሄ ዲሲፕሊን በትን ደረጃ መገሰጽን ጓደኛ መገሰጽ አይደለም። ይሄ የዲሲፕሊን እርምጃ መውሰድና እንዲወሰድ ማድረግ፣ ፖሊሲ መቅረጽ፣ መቅጠር፣ ማገድ፣ እነኚህ ነገሮች በሙሉ የማናጀር ስራ ናቸው። ስለዚህ ግልጽ ከሆነ እሰየው፣ ካልሆነ ለምሳሌ አንድ ሰው ተከሶ እኔ ማናጀር አይደለሁም በሌበር ፕሮክላሜሽን ጥበቃ ይሰጠኝ ሊል ይችላል ክርክር ላይ። ቀጣሪ ደግሞ የለም እሱ እኮ ማናጀር ነው፣ ስለዚህ የተከበረው ፍርድ ቤት ጁሪስዲክሽኑን ማነው ይሄ በሰራተኛ እንትን እንዳይታይ ያደርግልኝ ይላል፣ ይከራከራል። ቀጣሪ አይደለም ዘን ምንድነው የሚያደርገው? እንትና ፍርድ ቤቱ ጆብ ዲስክሪፕሽን ይምጣልኝ ነው የሚለው። ጆብ ዲስክሪፕሽን ላይ ሲያነበው ማባረር፣ ማገድ ምናምን ምን ነገር ካለች ማናጀር ነው ብሎ ውድቅ ያደርገዋል። ግልጽ ነው ያ ማለት ነው። እንግዲህ ማናጀር በዚህ ነው የምትዳኙት። ዘን ዶሜስቲክ ወርከር ያው የቤት ሰራተኛ ይባላል። የቤት ሰራተኛ ሲባል ባይዘወይ ቤት ውስጥ እየተቀጠሩ የሚሰሩትን ብቻ አይደለም። ሹፌሮች ለምሳሌ ጧጧት ተቀጥረው ጧጧት ህፃናትን የሚያደርሱ አሉ ትምህርት ቤት፣ ማታ ህፃናትን የሚመልሱ ቤት ላይ ተቀጥረው ማለት ነው። እንደዚሁም የሰዎቹ ሹፌር በመሆን ለምሳሌ የግለሰቦቹ ለተሳይ እኔ መኪና ካለኝና ሰው ሹፌር ብቀጥር አሁን እሱ ዶሜስቲክ ወርከር ነው። ይህ ሹፌር ነው እኮ እንጂ ተቀጣሪ አይደለም። እንትን እንዳትሸወዱ። ግልጽ ነው። አሁን እኔ ለምሳሌ መኪና ገዛውኝ፣ ወንድማችሁ እንደምታውቁት መኪና ሊያሽከረክር አይችልም የጉግል መኪኖች ካልመጡ በስተቀር እኛ ስማርት ካርስ አይደለም። ስለዚህ እኔ አሁን ምንድነው የሆነ ሰው ቀጥራለሁ፣ ያሽከረክራል፣ በሄድኩበት አብሮኝ ይሄዳል፣ መኪናውን ይነዳ፣
ይህ ሰውዬው ተቀጣሪ ነው ወይስ ዶሜስቲክ ወርከር ነው? ዶሜስቲክ ወርከር ነው። ሞኖ ከማሽከርከሩ እንዳትሸወዱ። የምታዩት እኔ ፕሮፊት ሜኪንግ ኦርጋን አይደለሁም፣ ግለሰብ ነኝ። ፕሮፊት ሜኪንግ ምናምን ቢሆን ኑሮ ምናልባት ለድርጅቱ ስለሆነ የድርጅት ስታፍ ወይም ደግሞ ኤምፕሎይ ይሆን ነበር። ግልጽ ነው አይደለ? ለዛ ነው። ስለዚህ ተቀጣሪ ነው ምንም እንኳን ሙሉ ቀን ቢሆንም። ለምሳሌ ቤቱን ዘበኝነት ወይም ጥበቃ ሲሰሩ የሚውሉ አካላት አሉ አይደለ? እነሱ ዶሜስቲክ ወርከርስ ናቸው። ቤት ውስጥ ምግብ የምታበስለው ልጅ አለች፣ እሷ ራሱ ዶሜስቲክ ወርከር ነች። ግልጽ ነው። እነኛ ማለት ነው። ታዲያ አሁን ችግር አለ። ሌትሰይ ለምሳሌ ይሄ ሹፌር አሁን ያልኳቸው ሹፌር ጧት የልጆቹን የቀጣሪዎቹን የአሰሪዎቹን ልጆች ትምህርት ቤት ያደርሳል፣ ማታ ይመልሳል። ከጧት እስከ ማታ ግን ያው ስራ እንዳይፈታ ከሰዎቹ ጋራጅ ተቀጥሮ ይሰራል። ከሰዎቹ ጋራጅ ሲሰራ ይውላል። ይሄ ሰውዬ ዶሜስቲክ ወርከር ነው አይደለም? ሁለቱንም ነው አይደል እንዴ? ጧትና ማታ የሚሰራው የዶሜስቲክ ወርክ ስራ ነው። ቀን ላይ ግን የድርጅት ስራ ነው የሚሰራው አይደል እንዴ? ጋራጅ ነው የሚሰራው። በዚህ ጊዜ እሱ ከየትኛው ብንመድበው ይጠቀማል? ከጋራጁ ይጠቀማል አይደል? ሰቨራንስ ፔይ ምናምን ማአት ጉዳላ ወደፊት የምናየው። ስለዚህ ታዲያ እኛ ምን ብለን ወስን? ይሄንን አብዛኛውን ሰዓት የት ነው የሚያሳልፈው ብለን ነው የምንወስነው። አብዛኛውን ሰዓት የት ነው የሚያሳልፈው? ጋራጅ ላይ ከሆነ ይህ ሰው ኤምፕሎይ ነው ማለት ነው። አብዛኛውን ሰዓት የሚያሳልፈው ግን ከጋራጅ ውጭ ልጆቹን በማመላለስ ወዘተ በመንከባከብ ከሆነ ይህ ሰው ዶሜስቲክ ወርከር ነው ማለት ነው። ዲ ይቺ ነች። እና እንደምታውቁት ዲ ያው ደንብ ይወጣልታል ተብሏል። እስካሁን ደንብ አልወጣም አይደለም? ያው ረቂቅ ደንብ እንደነበር አስታውሳለሁ፣ ግን አልጸደቀም እስካሁን። እንዲህ ቀላል አይደለም እንደምታስቡት። ምክንያቱም ፕሮፊት ሜኪንግ ኦርጋን ወይ ደግሞ ኤምፕሎይ ላይ ኤምፕሎይ ሰራተኛው ሊለያይ ይችላል እንጂ ድርጅት በአብዛኛው ዘሴም ነው። አቅሙ ካፒታሉ ከፍና ዝቅ ያለ ሊሆን ይችላል እንጂ ይሄ ኢንዳስትሪያል ስታንዳርዱ ተመሳሳይ ነው አይደለም? ተመሳሳይ ነው። በቃ ይሄ ኢንዳስትሪያል ይሄ ወርኪንግ አወሩ ምኑ በጣም ይመሳሰላል። ኢንዳስትሪያል ስታንዳርዱ ወጥ ነው፣ ይገመታል፣ ለህጉ ይመቸዋል። ይሄ የዶሜስቲክ ወርከር አሰሪ አካላት ግን ይለያያል። ዳዋ አለ፣ ሀብታሙ አለ። የኢኮኖሚ ጉዳይ ፍጹም የተለያየ ነው። የመንግስት ሰራተኛውና መቼስ ነጋዴው ፖላር ለምንትኑ እና ይሄ ከህጉ አእምሮ ወይም ደግሞ ከህጉ እይታ በጣም የራቀ ነው። ገብቷችኋል አይደለም? ለዛ ነው እንዲህ በቀላሉ ደንብ የማይወጣው። በዛ ላይ ደግሞ አደጋም ይፈጠራል። ደንብ አውጥተን ለምሳሌ ሌትሰይ በዚህ ሌቨር ይገዙ ቢባል ሰው ምን ችግር አለ እንዴ? ውጭ ሀገር እኮ ባይዘው ሰራተኛ የሚባል ነገር እኮ አታገኙ። ሌትሰይ እና አሜሪካ ምናምን ስትሄዱ የቤት ሰራተኛ የሚባል እኮ አታገኙም ጭራሽ። ደም ተፍቶ ራሱ ሰው ነው የሚሰራው። እናትና አባት በቃ ሲፈልጉ ከስራ እየቀሩ አንዳቸው ይሰራሉ፣ አንዳቸው ከስራ ዊዛውት ሊቭ ይቻላል መውጣት እና ማነው ዊዛውት ፔይመንት ማለት ነው። ያለ ክፍያ እየወጡ ምናምን እነሱ ደም ይተፋሉ። ምናልባት ስራ አንተው የሚሉ ከሆነ ዴይ ኬር ህፃናቱን ያስቀምጡ እንጂ የሚገርማችሁ ሰራተኛ የሚባል ነገር የለም። ይኑር ብትሉም ክፍያውን አትችሉትም። ቢኮዝ በሰዓት ለአንድ ሰራተኛ ሚኒመም $15 $16 የምትከፍሉት አያችሁ፣ አይቀመስም ጭራሽ። ያ ትሬንድ ኢትዮጵያ ውስጥ የሚመጣ አደጋውን አስቡት፣ ምን ያህል የቤት ሰራተኛ ከጨዋታ ውጭ እንደሚሆን። ምክንያቱም በሌበር ይገዛ የምትሉት ከሆነ አሰሪ እንዲሁ አሁን ልክ እንደና አሜሪካ ምንድን ነው የሚያደርገው? በቃ ይመጣሉ፣ ስራ ባልና ሚስት ተባብረው ያዘጋጃሉ። በቃ እነሱ ነው። ይህ ሰርቫይቫል ስትራቴጂ ይባላል። እነሱ ነው የሚሰሩት። ሰርቫይቫል ስትራቴጂ ይባላልና እነሱ እየሰሩ ይኖራሉ እንጂ ይሄ በኤምፕሎይመንት ሌበር መሰረት ይሄ አኑዋሌ ምናምን ይሄ ሰቨራንስ ፔይ ኮምፐንሴሽን የሚባለው ነገር ለመክፈል ደፍረው አይገቡ። አቅሙ አይኖራቸውም። እና ለዛ ነው ይሄ በጣም ከህግ እይታ ውጭ ነው። ሩቅ ነው በጣም በዚህ በሌበር ማነው ደንብ እንዲወጣለት ለማድረግ ማለት ነው። ኤኒዌይ እና ሌሎች እንኳን አይ ቲንክ ቀላል ናቸው። እነኚህ ማናጀር እና ዶሜስቲክ ወርከርስ ናቸው ትንሽ ለየት ያለ ነገር የሚያስፈልጋቸው። ከዛ ውስጥ ያው ፖሊስ ምናምን ግልጽ ነው፣ ያው በሌላ ህግ ስለሚሸፍኑ አይሆንም ነው። ይህ ኢንተርናሽናል ድርጅቶች ላይ ያው ኤምባሲዎች ምናምን እነሱ የጁሪስዲክሽን የሶቨሬንቲ ጉዳይም ስላለ በኢትዮጵያ ፍርድ ቤት አይዳኙም። ግን በውጭ ጉዳይ ሚኒስቴር አንድ ዲፓርትመንት ዩኒት አለ። ውጭ ጉዳይ ሚኒስቴር ላይ ኤምባሲዎች ሲከፈቱ ምን ሲሉ አብረው ይነጋገራሉ። ወይም ሄድኳርተር የሚባል አግሪመንትም አለ፣ በዛ ይገዛሉ። አሊያም እነሱ ኤምባሲውና የውጭ ጉዳይ ሚኒስቴር ተነጋግረው ያው ሰራተኛ ምናምን ችግር ሲፈጠር በፍርድ ቤት አንሄድም በሚል ድርድር ያደርጋሉ። ለምሳሌ የተሰየሚያውን የኤምባሲ ስታፍ ሆና በከሰው ኤምባሲውን ፍርድ ቤት መሄድ አልችልም። የውጭ ጉዳይ ሚኒስቴር መስሪያ ቤት ላይ አንድ ዲፓርትመንት አለ። እዛ ነው እከሳለሁኝ። ያ ይጠራል።
ኤምባሲውንም እኔንም ጠርቶ ማወያየት ነው፣ ማሸማገል፣ ማነጋገር ነው። ይሄ ዲፕሎማቲክ እንጂ ፍርድ ቤት ምናምን የለም። እነሱ አሉ። አይ ቲንክ ሌላው ቀለል ይላል አይደል? ኢሹ የለውም ሌላው። ይሄንን እዩት። ከዛ 5 4 3 አየን። ቀጥሎ ምናልባት ተርሚኔሽን ነው ቀጥሎ የሚሆነው አሁን ከሰራ ነው። አብዛኛው እንዲያውም ኢሹ የሚኖረው እዛ ላይ ነው። ሌላ ሁሉ በጣም ቢነበብ በቀላሉ የሚሆን ነው። ዞሮ ዞሮ ከአንቀጽ 17 ሳስፔንሽን አለ። ሳስፔንሽን እዩት። እሱ ብዙም ያው ሳስፔንሽን ዲያዘር የሆነ ግሬ ኤሪያ ነው። ተርሚኔሽን ይመስላል ተርሚኔሽን ነው እንዳለው፣ ግን ያው ራይት እና ኦብሊጌሽን ሳስፔንድ ነው ይቆያል እንጂ አለ። የአሰሪም የሰሪም የሰራተኛ ራይቱም ኦብሊጌሽኑ ሳስፔንድ ነው ይቆያል እንጂ አለ። ከዛ ውጪ የተለየ ነገር የለውም። እሺ ትላይ ያለችላችሁ አንቀጽ 2 ላይ ይተረጉመዋል አይደል እንዴ? ይተረጉመዋል እኮ አዎ ብሎ ኮመርሻል ፐርፐዝ ነው ምናምን ነገር አለው አይደል? ለዛ ነው ፕሮፊት ሜጂንግ ካልሆነማ እንትን አይደለም፣ የቤት ሰራተኛ ነው የሚሆነው። ኮበዝ እሺ፣ አንድ መኪና ብትሆንም ያው ነው እንትን ነው ሰራተኛ ነው። አይ ቅድም እንጂ ፋይናል ቢሆን አሁን ማናጀር ነበረች እቺ ልጅ። ከዛም በላይ ከሷ በታቸው 4 ቀን ሲቀር ደሞዝ ብትቆርጠው እሷ ከሆነች ማናጀር እንኳን ባያውቅም እሷ ከሆነች እሷ ማናጀር ነች ማለት ነው። ዩሲ ሳስፔንድ የምታረቀው ነው። በቃ ለአንድ ሳምንት አግደሃል፣ ከዛ በኋላ እንጠራሃለን ኬዝ ታይቶ ምትል ከሆነ አሁንም ማናጀር ነች። ነው በቃ አንድ በቂ ነው። ከነኛ አንዱን ነው ኩሙሌቲቭ አይደለም። ከነኛ መካከል አንዱን ካገኘን ሳትሲናፍ። ለዛ ነው ኬዙን ብናነበው ምልህ እርግጠኛ ነኝ ከ30 40 አክቲቪቲ አንዷ ትፈጽማል ትሆን ትችላለች በዚህ ልጅ። አይ እንግዲህ እንደተቀበለ እና ማናጀር ያስተላልፋል። አይ በማኔጀርነት ማቆጣጠር ነው። ከዚህ ድርጅት እንደዚህ መሆን አልነበረበትም። ስለዚህ ኤምፕሎይውን መቀጠል ይችላል። ከዛች ልክ ገሌ የእንትና ማናጀር ነው የምናም የተባለችው የእንትና ኤምፕሎይ ነው ተብሎ ውሏ ብቻ ሞዲፋይ ተደረጋለች። ይቀጥላል። ማናጀርነትህ በማናጀርነት አጠፍተሃል ተብሎ ከተባረረ ግን ሞተ፣ ያኛው ኤክስቲንጉሽን አለ። ከዛ በኋላ ምንድነው እንደ አዲስ ነው የሚሆነው። ሳይባረር ቢሆን ከፈለጉ በድርድር ኖቬሽን ይመጣ ነበር። ለምሳሌ ኖቬሽን ኦብሊጌሽኑን መጀመሪያ ማናጀር ነበርኩኝ ከዛሬ ጀምሮ ደግሞ ኤምፕሎይ ሆኛለሁ ወይ በቫሪዬሽን ወይም በኖቬሽን። ከዚህ ይላችኋል ኖቬሽን 18 26 በዛ ይቻል ነበር። አንድ ከተቋረጥ ከሞተ በኋላ ግን ትርጉም የለውም። ጋባዞች ተርሚኔሽን እንዳልኳችሁ የሌበር በጣም ትልቁ ፖይንት እዚህ ተርሚኔሽን ላይ ነው ያለው። ሰበርም ስታዩት እንዳለ በአብዛኛው የሰበር ውሳኔ ምን ላይ ነው? ተርሚኔሽን ላይ ነው አይደለ? አዎ በአጭሩ ተርሚኔሽን ከአንቀጽ 23 እስከ 32 ያሉት ናቸው። እነኚህን መቼስ በደንብ ማየትና መረዳት አይከብዳችሁም። በቃ ትንሽ አርቲክሎች ናቸው፣ ግን በደንብ ያዟቸው በደንብ። ስለዚህ ዝም ለፈተና እንዲሆን ዋና ዋና ነገሮችን ጠቆም ነው የማደርገው እንጂ ዝርዝር አንገባም። አንቀጽ 23 ያለውን መሰረት እንዳትረሱት። የድርጅት መርጅ መሆን፣ መሸጥ፣ መለወጥ፣ ዲቪዥን ወዘተ የሰራተኛን ውል አያቋርጥም ወይም ሞዲፋይ ያደርግ የሚለውን እንዳትረሱ። አንቀጽ 16 እና 23 ኦኬ። ሰበር ለምሳሌ አንድ ውሳኔ ያስታውሳለሁ መጥቶ ነበረ። ዞሮ እነኚህ የድርጅት መለወጥ፣ መበወዝ፣ የድርጅት መከፋፈል፣ መሸጥ፣ መርጅ መደረግ ወዘተ አማልጋሜት መደረግ የሰራተኛውን ምን ቅጥር አያቋርጥም። ሰራተኛው አብሎ ይቀጥላል። ትዝ አይላችሁም? አንቀጽ 110 በአዲሱ ኮመርሻል ኮድ ኮድ ላይ የቢዝነሱ ሲሸጥ የኤምፕሎይመንት ኮንትራክት አያቋርጥም የሚል። አዎ ያው የዚህ ኤክስቴንሽን እኮ ነው፣ ከዚህ ጋር አንድ እኮ ነው። ያው ቢዝነስ ምን ነው እዛ ድርጅት አይደለ ቀጣሪ አይደለ እሱ ነው። እና ህጉ አብሮ የሚናበብ ነው። የድርጅት መሸጥ መለወጥ ወሰተ አያቋርጥም የሚለው አንቀጽ 23 እና 16 ታዩታላችሁ። ከዛ ውጪ ተርሚኔሽን ባይ ሎ ሊሆን ይችላል፣ ተርሚኔሽን ባይ አግሪመንት ሊሆን ይችላል፣ ተርሚኔሽን ባይ ኢኒሺዬሽን ኦፍ ኢዘር ኤምፕሎየር ማነው ኢዘር ፓርቲስ ሊሆን ይችላል። ተርሚኔሽን በስንት በ3 አይደለ? አንድ በምን ኦፕሬሽን ኦፍ ዘ ሎው፣ ሁለተኛው ሶስተኛው ኢዘር ኦፍ ፓርቲስ። አዎ ከነኚህ ውጪ የለም። አንድን በህግ ነው ወይም በአግሪመንት ነው ወይም
ባይ ኢኒሺዬሽን ኦፍ ኢዘር ፓርቲስ። እሺ ተርሚኔሽን ባይ ሎ የሚለው ምንድነው? 24 ነው። አንቀጽ 24 እነማን ናቸው? ለምሳሌ ፒስ ወርክ ተሰጥቷችሁ ያ ስራ ካለቀ ፒስ ወርክ ማለት ለምሳሌ የተወሰነ ለምሳሌ ይሄ ሌትስ ኮርስ ለምሳሌ አንድ ኮርስ አለ ይሄን ኮርስ ስጥልኝ ተብላችሁ ለምሳሌ የኮርስ የምትጨርሱ ፒስ ወርክ አለቀ አይደለ? እንደዛ ኦር ሞት ሰራተኛው ቢሞት ወይም ሰራተኛው ጡረታ ቢወጣ አንቀጽ 24 ነው ማነበው። እሺ ኦር ድርጅቱ በባንክረፕሲ ወይም በሌላ ማንኛውም ምክንያት ፐርማነንትሊ ሲዝ ቢያደርግ ኦር ሰራተኛው የሰራተኛው የመስራት አቅም ቢቀንስ እነኚህ ናቸው አንቀጽ 24 ያሉት። እነኚህ በሙሉ ምንድናቸው ማለት ነው? ተርሚኔሽን ኮዝ ኦፍ ተርሚኔሽን ባይ ኦፕሬሽን ኦፍ ዘ ሎው። አሁን ለፈተና የምትሆን ይልኝ እነኚህ ላይ there is no need to give notice። ውድ የተከበረ ሰራተኛችን የሺ ከዛሬ ጀምሮ እንዲህ ስለሆነ ውላችን የዛሬ ወር አካባቢ ይቋረጣል ምናምን ብሎ መስጠት አያስፈልግም። ፋክቱ ሲፈጠር አውቶማቲካሊ ውሉ ተርሚኔት ይደረጋል ማለት ነው። የትኛው ፋክት ሲፈጠር? ሪታይርመንት ኤጁ ሲደርስ፣ ሞቱ ሲፈጠር ወይም ስራው ሲያልቅ ኦር ድርጅቱ ባንክረፕት መሆኑ ሲታወቅ ወይም ዲክሌር ሲደረግ አይደለም? ኦር ሎስ ኦፍ ካፓሲቲ ያልነው ግልጽ ነው አይደለም? ስለዚህ እዚች ጋር ምን አያስፈልግም? ኖቲስ አያስፈልግም። እንዳትረሱ ኖቲስ አያስፈልግም። ኦኬ አንዴ አንቀጽ እናንባት 24ን ያው ልፋቷ ለመቀነስ ያው ኤ ላይ ዋላ ያለው ምንድነው? ፒስ ኦፍ ወርኩ የተሰጠው ፒስ ወርክ ሲያልቅ ነው አይደለም? ሁለተኛው ዴዝ ሰራተኛው ሲሞት ነው። ሶስተኛው ሪታይርመንት ነው፣ ኤጁ ደርሶ ጡረታ ሲወጣ ነው። አራተኛው ደግሞ ድርጅቱ ባንክረፕት ሲሆን ወይም በሌላ ምክንያት ፐርማነንትሊ ስራ ሲያቆም። ለምሳሌ ኢንቨስትመንት ላይ ለ10 ዓመት ለ20 ዓመት ነው እኛ ሀገር የሚዋዋሉት እንደየሀገሩ ጉዳይ። አሁን ያ ኢንቨስትመንት ካምፓኒ 10 ዓመት ሰርቶ ከዚህ በኋላ አይ አልቀጥልም ብዙ ማያዋጣኝ ብሎ ወደ ኬንያ ሊሄድ ይችላል። አሁን እንደምታውቁት እኛ ሀገር ላይ ያለው ግርግር መከራ ነው አይደል? ስለዚህ ብዙ ድርጅቶች ኢንቨስትመንታቸውን የነቀሉ ወደ ኬንያ ወደ ሱዳን ምናምን ሊሄዱ ይችላሉ። እንደዛ ሊሆን ይችላል። እንዲያውም ሰሞኑን የሰማሁት እዚህ ራሱ ጎንደር አካባቢ የነበሩ ባለሀብቶች ብዙዎቹ ወደ ባህር ዳር ነው ወደ አዲስ አበባ እየሄዱ ነው የሚል ወሬ ሰምቻለሁ። ትናንትና አንድ ሰው እያወራኝ ነበርና ልክ እንደዛ ማለት ነውና አንቀጽ 24 ንዑስ 4 እሱ ነው የሚለው። አንቀጽ ንዑስ 4 ማን ነው? 24 ንዑስ 5 የመጨረሻዋ ነች ለዚህ አንቀጽና እሷን እንያት። The worker is unable to work due to partial or total permanent incapacity። አያችሁ? where the worker is unable to work due to partial or total or ደግሞ ቴምፖራሪ ነው ምንድነው? permanent incapacity። የሚያሳዝነው የድሮ ህግ ላይ እንደዚህ ነው የሚለው። ይሄ አሁን ያነበበችው ሐረግ አንቀጽ 28 ላይ ይደገማል። አያችሁ? ቃሉ ሳይቀየር ወይም ደግሞ የተለየ ነገር ሳይጨመርበት ማለት ነው ይደገማል። የህግ አውጪው ስህተት ነው። የሚገርመው ነገር ይቺ አሁን ያነበበቻት ሜዲካል ሰርቲፊኬት ያላት ነች። ድርገመው አንቀጽ 24 ንዑስ 5 ላይ ያለው አቶ ከበደ ፈለቀ በደረሰበት የእጅ ጉዳት 100% ወይም ደግሞ 80% መስራት አይችልም የሚል የህክምና ወረቀት በህክምና ቦርድ የተረጋገጠ ይዞ ሲቀርብ ነው። ለዛ ነው ኖቲስ የማያስፈልገው ወገኖች። ለምን? ኖቲሱ በህክምና ወረቀት ተረጋግጧል። ግልጽ ነው። እንዳትረሷት ይችላል። ስለዚህ አንቀጽ 24 ንዑስ 5 ምንድነች? የህክምና ወረቀት የቀረበለት ኢንካፓሲቲ ነው። በህክምና ወረቀት የተረጋገጠ ነው። ይሄ 24 ኦኬ ልቀጥል። 25 ተርሚኔሽን ባይ አግሪመንት ነው። ግልጽ ነው። እሱ ምንድነው? ኖቲስ ለምን ያስፈልጋል? ሁለቱ ስምምነት አለ የሚስማሙት። ኖቲስ የሚባል ነገር የለም፣ ግን ኢን ራይቲንግ መሆን አለበት። ኢን ራይቲንግ በጽሁፍ ካልሆነ አግሪመንቱ ተፈጻሚነት የለውም ነው። 25 ያው ግልጽ ነች። እቺን ግን አትርሷት። ኢን ራይቲንግ እንትን ነች። የአንቀጽ 25 የመጀመሪያው ፍሬዝ አንለስ አዘርዋይዝ ፕሮቫይድድ ባይ ሎ የምትለው ኤክሴፕሽን ነች ወይም ደግሞ ኢንዲኬሽን ነች። 26 አንሎፉል ተርሚኔሽን የሚባለው ነው። ምን ማለት ነው? ሎፉል ተርሚኔሽን የሚባለው በአንቀጽ 24፣ በአንቀጽ 25፣ በአንቀጽ 27 ኢኒሺዬሽን ባይ ኤምፕሎየር ነው። 28ም ኢኒሺዬሽን ባይ ኤምፕሎየር ነው። 29 ኢኒሺዬሽን ባይ ኤምፕሎየር ነው። 31 እና 32 ኢኒሺዬሽን ባይ ኢምፕሎይ ነው። ከነኚህ ውጪ በሆነ
እንግዲህ እነኚህ የራሳቸው የሆነ ምክንያት አላቸው። ከነኚህ ውጪ በሆነ የሚደረግ የስራ ስንብት ምን ይባላል? አንሎፉል ተርሚኔሽን። አንሎፉል ተርሚኔሽን እንደ ምሳሌ ኤቢሲዲ ለምሳሌ ብሎ አንቀጽ 26 ላይ አስቀምጦልናል። The following shall not be deemed to constitute legitimate grounds for the termination of a contract of employment. A. Membership of the worker in a trade union. አየህ፣ በተለይ ይሄ በጣም ድሮ ኮመን ነበረ። አሁንም አየር መንገድ ላይ ራሱ ለምሳሌ አየር መንገድ ላይ በተቻለ መጠን ሰዎች የትሬድ ዩኒየኑ አባል እንዳይሆኑ ግፊት አለ። እንግዲህ የሆነ ጊዜ ትዝ ይላችኋል፣ ሁለት ትሬድ ዩኒየን ተፈጥሮ ትዝ ይላችኋል። የሸዋስ የሚባል ፓይለት አንደኛውን ትሬድ ዩኒየን ይመራል፣ ሌላኛው ደግሞ በሌሎች አካላት ይመራል እና የሸዋስ የሚመራውን ትሬድ ዩኒየን በጣም ያዋክቡ ነበር መንግስት ወይም ደግሞ ራሱ የአየር መንገዱ። ትዝ ይላችኋል ይሄ ነገር? አዎ አያችሁ፣ ያኛው ትሬድ ዩኒየን ፌክ ትሬድ ዩኒየን ነው፣ ፌክ ነው፣ ለአየር መንገዱ የሚያጎበድድ ምናምን ሰራተኛውን ለይስሙላ ብቻ። ይህኛው ደግሞ ሪል የሰራተኞች ስታፍ ነበር እና የሚገርመው አት ዘ ኤንድ ኦፍ ዘ ዴይ አቶ ሸዋስን አባረውታል። ያ ነው ያያችሁ፣ የትሬድ ዩኒየን አባል በመሆን ወይም ደግሞ የትሬድ ዩኒየን መሪ በመሆን ወዘተ ማባረር አይቻልም፣ አንሎፉል ነው የሚለው። እሺ አሁን ያልኳችሁ እነ ሸዋስ ምናምን የተባረሩት አሁን በዚህ ምክንያቱ። ከዛ በኋላ ክርክር ነበረ መልሰው ቲዮ ምናምን አላውቅም ቢሆንስ። እሺ ይሄን ኮመን ነው። ሰብሚሽን ኦፍ ግሪቫንስ ባይ ዘ ወርከር አጌንስት ኤምፕሎየር። ብዙ ጊዜ ኤምፕሎየሩ በደለኝ ምናምን ተብሎ ሲከሰስ ወይም ለፍርድ ቤት ስትሄዱ ያባራችኋል። ስትመጡ የሆነ ሰበብ ፈልጎ ይሄን ማረጋገጥ ከቻላችሁ ዛትስ አንሎፉል። እሺ አዎ በቃ ይሄ ኢትኒሲቲ ምናምን እሺ አዎ ለምሳሌ ሴቶችን አንቀጥርም የሚል ድርጅት ብዙ ይኖራል። ለምን? ማሪታል ሊቭ ላለመስጠት። ግልጽ ነው አይደለ? እሷን አለ እና እንደዚህ አይነት ነገሮች ከሆኑ በሙሉ ምን ይባላል? አንሎፉል ተርሚኔሽን። ይሄ እንትን ነው። ምንድነው ይሄ? ኢንዲኬሽን ነው፣ ኢንዲኬቲቭ ነው፣ ምሳሌ ነው እንጂ ከዚህ ውጪ በጣም ብዙ አመክንዮች አሉ። ለምሳሌ በጣም ሰውየው በጣም ወፍራም ስለሆነ እኔ በቃ መኪናችን ብዙ ቦታ እያያዘብን ነው፣ የሰርቪስ መኪናውን ሊይዝብን ይችላል ብሎ ቢልስ፣ እንዲያውም እኛ ሀገር ላይ አይቲንክ እንደዚህ አይነት ውፍረት የለም መሰለኝ፣ ግን ብዙዎች ላይ ውጮች ላይ አለ አይደለ? ስታያቸው የሚያስፈልጉ አይነት ወፍራሞች ወይም ደግሞ ይሄ ኦቤሲቲ ወደሚባለው እየደረሱ ማለት ነው አለ። በይዘው ጭቅጭቅ ፕሌን ላይ ጭቅጭቅ አለ እኮ ታውቃላችሁ አይደለ? ፕሌን ላይ ሁለት ሰው ይሄ ትናንሾች ፕሌኖች በአንድ ሳይድ ሁለት ሰው በአንድ ሳይድ ሁለት ሰው ነው የሚይዙት አይደለ? የሚገርማችሁ እነኚህ ወፍራም ሰዎች ከገቡ የሁለቱ ሰው ነው የሚይዙት ነው እኮ ሲሪየስ ሪል ኬዝ ነው የምነግራችሁ በነገራችን ላይ። እና የሚገርመው ነገር እነኚህ ሰዎች የሁለት ሰው ዋጋ ይክፈሉ በሚል ጭቅጭቅ አለ እኮ የአውሮፕላን ስቴሽን ላይ በጣም ጭቅጭቅ አለ እና የዲስክሪሚኔሽን ጉዳይ ነው በሚል እነሱ ደግሞ ያነሳሉ። እኛ በአካላችን የምንገለል ከሆነ በጾታም ሰዎች ዲስክሪሚኔሽን ሲደርስባቸው አንሎፉል መሆን የለበትም፣ አካል ጉዳተኞች በዲስኤቢሊቲ ምክንያት ዲስክሪሚኔሽን ሲፈጸምባቸው አንሎፉል መሆን የለበትም ብለው እየተከራከሩ ነው እነኚህ ወፍራም ሰዎች። እና እንደዚህ አይነት ነገር ሊፈጠር ይችላል ማለት ነው። ስለዚህ 26 አዲስ ነገር የለውም፣ ግን በኋላ ግን ማውራው ነገር ስላለ እሱን ትይዙታላችሁ። 26 አንሎፉል ነው። 27 ያዙልኝ። ምንድነው ይሄ 27? ኢኒሺዬሽን ማነው ተርሚኔሽን ባይ ኢኒሺዬሽን ኦፍ ኢምፕሎየር ነው። ግን ምክንያቶቹ ምንድናቸው? ዲሲፕሊነሪ ሚስኮንዳክት ናቸው። 27 ላይ ያለው በሙሉ 27 ላይ ያለው ምንድነው? የዲሲፕሊን ችግር ሲፈጽም ሰራተኛው ያለ ኖቲስ ነው። ማይንድ ዩ ያለ ኖቲስ አሰሪ ያባረዋል ነው አይደለም? ዊዛውት ኖቲስ ነው የሚያባረው። ያው ኤ ቢ ሲ ዲ የሚሉ ዝርዝሮች ብዙ አሉ። ለምሳሌ አንደኛው በ6 ወር ውስጥ 8 ጊዜ ማስጠንቀቂያ እየተሰጠው ካረፈደ ኦር በ6 ወር ውስጥ ማስጠንቀቂያ እየተሰጠው 5 ቀን ከቀረ እያለ ማጭበርበር የምትል ነገር አለች። ምናልባት ዲን ስለምፈልጋት ለተንኮል አንዱ ቢልኝ ድሮ ዲ ላይ ነበረች። ኢ ላይ performance result of the worker despite his potential is persistently below the quality. ይህችን ያዙልኝ። ቅድም 24/5 ላይ በሜዲካል ሰርቲፊኬት ነው አይደለም? እዚህ ጋር ደግሞ የሚገርማችሁ ካፓሲቲው ቀንሷል ሰውየው።
ለምሳሌ ትናንትና 20 ይሰራ ነበር ለምሳሌ 20 ሸሚዝ በአንድ ቀን ይሰፋ ነበር ድሮ አሁን 15 አሁን 12 እያለ ጭራሽ ሰሞኑን ደግሞ በቀን የሚሰፋው 5 ሸሚዝ ብቻ ነው አያችሁ ይሄ ባድ ፌዝ ነው ካፓሲቲ ኢንካፓሲቲ አለ መቀነስ አለ ግን ባድ ፌዝ ነው እዚህ ጋር ያለው 27 ላይ ያለው አቅሙ ይያለው ነው ሆም ብሎ አሰሪው ለመጉዳት ያደረገው ስለዚህ የኢንካፓሲቲ ጉዳይ 3 ፊቸር አለው ወደፊት እንሄድበታለን 28 ላይ ያለው እና ዙሮ ባጭሩ 27 ላይ ያለው ምንድነው ዲሲፕሊናሪ ሚስኮንዳክት ነው ኮዙ ዊዛውት ኖቲስ ነው ስሙ ሳመሪ ዲስሚሳል ይባላል ምን ይባላል ሳመሪ ዲስሚሳል ለምርጫ ነች እቺ 27 ላይ ያለች ምን ትባላለች ሳመሪ ዲስሚሳል ወይም ደግሞ ምረት የለሽ ምስንብት እንደማለት ነው ሳመሪ ዲስሚሳል ነው ልብ በሉ ባይ ኤምፕሎየር ነው ልብ በሉ ዊዛውት ኖቲስ ነው ልብ በሉ ኮዙ ዲሲፕሊናሪ ሚስኮንዳክት ነው ዊዛውት ኖቲስ ነው የሚለው ቃል ከሳብቱ ጋር እንዳይማታባችሁ ሳብቱን እናንብላችሁ ሳብቱ when an employer terminates the contract of employment in accordance with this article he shall give written statement specifying the reason written notice ማለት ነው ባጭሩ አያችሁ ኖቲስ የሚለው ይሄን አይደል ኖቲስ ማለት አያስፈልገውም ያለው ውድ ገሌ እስካሁን በድርጅታችን ውስጥ ያደረጉት አስተዋጽኦ እጅግ ያመሰገንን ሆኖም በዚህ ቀን እንዲህ ባደረጉት ምክንያት ድርጅታችን ከቀጣዩ ወር ከጥቅምት ቀጣይ ወር ከሰኔ 8 ጀምሮ ውሎ የተቋረጠ መሆኑን በአክብሮት እናሳውቃለን ይሄ ነው ኖቲስ ይሄ አይሰጥም እዚህ ላይ ሳብቱ ላይ ያለው ኖቲስ ሳይሆን ሪትን ኖቲስ የሚለው እንትን ነው አጋጣሚ ስሙ አንድ ስለሆነ ነው ልክ ዛሬ ነው አይደል ማታ ላይ ለሰራተኛው 11 ሰዓት ላይ ውድ ከሌ ከነገ ጧት ጀምሮ ውሎ ተቋርጦ እንዳይገቡ የሚለው ነው ይሄ እንትኑን ነው በቃ ተባረዋል የተባረሩበት ምክንያት ደግሞ ይሄ ነው ብሎ የሚገልጸውን ነው እንጂ ለ4 ወር ለ3 ወር ለ2 ወር ተብሎ ቢሰጠው ማስጠንቀቂያ አለ አይደል እሱን አይደለም እንዳይማታባችሁ ሳብቱ ላይ ሪት ኖቲስ ምትል ስላለች የድሮ እንደውም ኖቲስ ነው በግልጽ የሚለውና ሪት ኖቲስ ስላለች ኖቲስ አያስፈልገውምና ከዚህ ጋር ደግሞ ኖቲስ ሰጠው የሚለው ምንድነው እንዳትሉ ሐሳቤ ግልጽ ነው ኖቲስ አያስፈልገውም ያልን አንቀጽ 27 ላይ አንቀጽ 35 ያለውን ነው አንቀጽ 35 ያለው አንቀጽ 35 ላይ ምንድነው ያለው ለምሳሌ 9 አመትና ከዛ በላይ ያለን ሰራተኛ ሲባረር ወይም ደግሞ ከስራ ሲወጣ ስንት የ3 ወር ኖቲስ ከ1 አመት እስከ 9 አመት ያገለገለ ከሆነ የ2 ወር ኖቲስ ኦር እስከ 1 አመት ያገለገለ ከሆነ ደግሞ የ1 ወር ኖቲስ ኦር የትኛውንም አመት ቢያገለግል ድርጅቱ በባንክረፕሲ ቅድም 24 ንዑስ 4 ያየነው አለ አይደል ኦር በ29 መሰረት የወርከርስ ሪዳክሽን የሚደረግ ከሆነ ግን 10 አመት የሚያገልግል 20 አመት የሚያገልግል 5 አመት የሚያገልግል የ2 ወር ኖቲስ የሚለው ማን ነው 35 ነው እሱ ኖቲስ በ27 መሰረት ለሚባረረው ሰራተኛ የለም ግን ሳብቱ ላይ የሚለው ምንድነው ልክ ዛሬም ታባረረው ከሆነ መጣ በጽሁፍ ለማስረጃ እንዲመች በጽሁፍ ውድ ገሌ እስካሁን ላደረጉት እንትን እያመሰገንን በዚህ ምክንያት ከዛሬ ጀምሮ ተባረዋል ማሳወቅ ነው ይሄኛው ማስጠንቀቅ ሳይሆን ኖቲስ እንግሊዘኛው ላይ ግልጽ ያልሆነው ለምንድነው ማሳወቅና ማስጠንቀቅ አንድ ቃል ስለሚጠቀም ነው በአማርኛው ማስጠንቀቅ ከሆነ 35 ነው ማሳወቅ ግን 27 ንዑስ 2 ያለው ግልጽ ነው ሐሳቡ ጎበዞች ለ27 ንዑስ 2 ነው ጊዜ ያስፈልገውም ወዲያው ነግሮ መባረር ነው ለማሳወቅ ነው ምክንያቱም ለማሳወቅ ነው እንጂ እንዲዘጋጅ ለማድረግ አይደለም ለቀጣይ ስራ ሌላ ስራ እንዲፈልግ ምናምን እንዲዘጋጅ አይደለም ነው ግልጽ ነው ስሙ ምን ይባላል ኦኬ በምንድን ነው የሚፈጸመው በዲሲፕሊናሪ ሚስኮዙ ዲሲፕሊናሪ ሚስኮንዳክት ነው አባራሪው ደግሞ ማን ነው ቀጣሪ ነው ልብ በሉ 27 ኢንተረስቲንግ ሌላውን እሺ ምናምን እየተውን ነው የምንሄደው እሺ ኦኬ 28 ደግሞ ባጭሩ 28 ሁለት ነገር ነው አንደኛው ቅድም እንዳልኳችሁ የካፓሲቲ በሄልዝ በጤና በምን ምክንያት ካፓሲቲ ሲቀንስ ነው ልክ አንቀጽ 24 ንዑስ 5 ያየነው ነገር አለ አይደል እሱ ነው 28 ላይ የመጣው ሌላው ኮዝ ደግሞ ድርጅቱ ስትራክቸራል ወይም ደግሞ ኦፐሬሽናል ቼንጅ ማድረግ ሲፈልግ በዚህ ምክንያት ሰራተኛ ሊቀነስ ይችላል ኤን እንመልከተው the workers manifest loss of capacity manifest loss of capacity ምን ማለት ነው ይሄ የቅድሙ እንዳልኳችሁ የህክምና ወረቀት ሲያመጣ ነው አሁን ደግሞ ሰውየው ስኳሩም ይሆናል አላቀም ደም ግፊት ይሆን ድሮ 20 ሸሚዝ ይሰፋ የነበረው በቀን አሁን በቃ ቀስ በቀስ ሰውነቱ እየከሳ እየደከመ ቶሎ እየታመመ ይወጣል
ድሮ 20 ሺህ የነበረው አሁን 15 ነው በቀን የሚጻፋው። ከዛ ይባስ ብሎ ሰሞኑን ደግሞ ወደ 10 ወርዷል። አያችሁ አሰሪው እኮ ይወደዋል እኮ ችግር የለበትም። ግን ሰውየው በጤና እክል በምን ምክንያት ቀስ በቀስ እየቀነሰ ባርፌዝም የለበትም። ይሄ ሰውየው ለመጉዳት ምናምን ብሎ አይደለም ኳሊቲ የሚቀንስ ማን ነው የስራ አማውንት የሚቀንሰው። ግን በጤና ወይም በዛ በመሰል ምክንያት ቀስ በቀስ እየቀነሰ ሲሄድ በማስጠንቀቂያ ያባረዋል። ምንድነው የሚለው? ውድ ገሌ ለዚህን ያለ ዓመት አብረን ሰርተናል። ለዚህ ደግሞ ምስጋናችን ከፍ ያለ ነው። ሆኖም ከቅርብ ጊዜ ወዲህ ባለበት የጤና የምን የኃላፊነት መደራረብ ወይ ምናምን ችግር በአግባቡ ሊሰሩ አልቻሉም። በመሆኑም ድርጅቱ እየተጎዳ ስለሆነ ከዛሬ 2 ወር በኋላ ውላችን ሊቋረጥ የሚችል መሆኑን ወይም ቋርጥ መሆኑን እናሳውቃለን። እሱም ያምንበታል። ማን? ሰራተኛው ራሱ አውቋል ምን ያህል እንደቀነሰ። አያችሁ 24.5 ላይ ያለው ምን አለው? በሕክምና የተረጋገጠ ነው። እዚህ ጋር ግን በሕክምና አልተረጋገጠም። በፋክት አሰሪና ሰሪ የሚያረጋግጡት ነው። ቀስ በቀስ እየቀነሰ ስለሄደ ነው። ጥፋትም የለም ባይዘው። ገባችሁ ዲፈረንሱ? 24.5 ላይ የሕክምና ነው ብያቸዋለሁ። በሕክምና የተረጋገጠ ነው። 27 ኢ ላይ ያለችው ባድ ፌዝ ነች። እዚህ ጋር ያለው ግን ባድ ፌዝ አይደለም። እውነት እያመመው ነው ሰውየው በስኳር በምን እየሆነበት ነው። ዲፈረንሱን በደንብ እዩት። ያ ማለት ነው። ስለዚህ በዚህ ምክንያት ይባረራል። 28 ቢ 2 አለ አይደል? እሱ ምንድነው? ይሄ ድርጅቱ ለምሳሌ አንዳንዴ አሁን በተለይ በአሁኑ ወቅት እኛ ሀገር ላይ ኢኮኖሚው እየላሸቀ እንደሆነ እያያችሁ ነው አይደል? በጣም ብዙ ድርጅት በነዳጅ ምክንያት በመብራት ምክንያት ምናምን በቃ አዳ ገብቷል። ለምሳሌ አንድ ድርጅት በ3 ሽፍት የሚያሰራ ከነበረና አሁን መብራትም እየጠፋ እያስቸገረው ከሆነ 3ቱን ወደ ምን ሊያደርገው ይችላል? ወደ 2 ሽፍት። ኦር ለምሳሌ ሲሚንቶ አለን በላሁን የኮንስትራክሽን ኢንዱስትሪው በጣም ሙቷል እየተባለ ነው አይደል? በእርግጥ ዋጋ አልቀነሰም እንጂ በጣም ሙቷል። እና አንዳንድ ድርጅቶች ለምሳሌ መዓት ሲሚንቶ አምርተው የሚገዛቸው ቢጠፋ ምንድነው የሚያደርጉት? ሰራተኛ ይቀንሳሉ። ምክንያቱም የተጠራቀመው ከአሁን በፊት ለ1 ዓመት ወይም ለ2 ዓመት የተመረተው ሲሚንቶ አልተሸጠም። ስለዚህ ይህ ሳይሸጥ ሌላ ማምረት ስለማንችል እገሌ ተቀንሳቸዋል። ስትራክቸራል አጀስትመንት ኦፐሬሽናል አጀስትመንት ማለት ይሄ ነው። አሁን ይሄ ኦፐሬሽናል አጀስትመንት የሚባለው ነው። ስትራክቸራል ደግሞ ሽፍት መለወጥ፣ ሽፍት መቀነስ፣ መጨመር ማለት ነው አይደለ? ለምሳሌ ሰራተኛው ሙቭ ሊያደርግ ማለት ነው ድርጅቱ። ለምሳሌ ጎንደር አካባቢ በጣም ችግሩ ነው ከተረበሸ ወደ ምን ሊያደርግ ይችላል? ወደ ባህር ዳር ሽፍት ሊያደርግ ይችላል። በዚህ ጊዜ አንዳንድ ሰራተኞች አይ ቤተሰባችንን ትተን ወደ ባህር ዳር አንሄድም ሊሉ ይችላሉ። በዚህ ምክንያት ማለት ነው። አያቸው 28 ያለው ሎፉል ነው። እንትኑ ተርሚኔሽን ኮዙ ሎፉል ነው። ስለዚህ 28 ያለው ይሄ ሆኖ ሳለ አሁን ልብ በሉ 28 ኖቲስ ያስፈልገዋል። ግልጽ ነው። ምን ያስፈልገዋል? ኖቲስ። የትኛው ኖቲስ ነው የምለው? 35 ላይ ያለው ማለት ነው። እንደ የሰራተኛው የሥራ ዘመን ኖቲስ ያስፈልጋል። 28 ኦርዲናሪ ዲስሚሳል ይባላል ስሙ። 28 ምን ይባላል? ኦርዲናሪ ዲስሚሳል ይባላል። እሱ ነው። በቃ ይሄንን ካልን 29 ያው ሪዳክሽን ባይ ወርክ ፎርስ ነው። የ28 ኤክስቴንሽን ነው። ምንድነው 29 ባንዴ ብዙ ሰራተኛ ባንዴ መቀነስ ያስፈልግ ያለ ካልኩሌሽን የሚያስቀምጠው ምንም የተለየ ነገር አይኖረው። በኢፌክትም ከ8 ጋር አንድ ናቸው። ኦኬ ዘን 30 ያው ብዙም ኮርስ ላይ ላይሸፈን ይችላል። ግን ምንድነው 30 ኮንስትራክሽን ፕሮጀክት ላይ ኤንጂኦ ላይ ያለ ነው። ይሄ ልክ ኤንጂኦ ለምሳሌ የ3 ዓመት ፕሮጀክት የ4 ዓመት ፕሮጀክት ላይ የሚባለው ፕሮጀክቱ ሲያልቅ ትሄዳለህ ነው። አውቶማቲክ ትቀንሳለህ ነው ራሱ ፕሮጀክቱ እንትን ሲያልቅ። በተለይ ኮንስትራክሽን ላይ ከጅምሩ ጀምሮ መዓት ሰራተኛ ይኖራል። ከዛ እያለቀ ሲሄድ ሰራተኛው እየቀነሰ ነው የሚሄደው። ምክንያቱም ስራውም እያለቀ ሲሄድ ማለት ነው። ወደ መጨረሻ አካባቢ የሚኖረው ቀለም ቅባት ምናምን የቀለም ቅብ ስራ ይሄ ፊኒሽንግ አይደለም የሚሆነው ሰራተኛውም እየቀነሰ ነው የሚሄደውና በዛው ልክ እሱ በ30 የሚዳኝ ነው። ያን ያህል ኖቲስ ምናምን የሚባል ነገር አያስፈልገውም። 31 ላይ እንሄድ። 31 ላይ ምንድነው? ሰራተኛው ሪዛይን ሲያደርግ ነው በፍላጎቱ ውድ ከላይ እስካሁን አብረን ስለሰራን ደስ ብሎኛል። ሆኖም አሁን በቀጣዩ ለትምህርት ልጀምር ስለሆነ ወይ ምናምን ላረግ ስለሆነ ኦር እንዲህ ስለሆነ ወይም ደግሞ ቤቴ ስላራቀ አይነት ነገር ወይም የሥራ መደራብ ስለገጠመኝ ምክንያቱም አለመግለጽ ይችላል አይገደድም ስለሆነ የዛሬ ወር ወይም ከዚህ ቀን ጀምሮ የሌለው መሆኑን አሳውቃለሁ የሚለው ነው። 31 ጤነኛ እንትን ነው። ጤነኛ ኮዝ ኦፍ ሪዚግኔሽን ነው። ይሄ ምን ይባላል ስሙ? ሪዚግኔሽን ነው ወይም ኦርዲናሪ ሪዚግኔሽን ነው የሚባለው። ኦርዲናሪ ሪዚግኔሽን ነው ይሄ። 32 ያለው የእጅ አዙር ሪዚግኔሽን ነው።
32 አሁንም ሪዛይን የሚያደርገው ማነው? ሰራተኛው ነው። ግን ሰራተኛው ሪዛይን የሚያደርገው ተገዶ ነው። ለምሳሌ ኤ ላይ ያለው አንዱ ምክንያት ምን ሲፈጠርበት ነው? ሞራሉን የሚነካ ነገር ወይም ሰብአዊ መብቱን የሚነካ ነገር ሲፈጸምበት ወይም ደግሞ በወንጀል የሚያስጠይቅ ነገር በሱ ላይ አሰሪ ሲፈጽም ወይም ሴክሹዋል ሃራስመንት በሰራተኛ ተፈጽሞበት ከሆነ እና ለአሰሪ ሲያመለክት አሰሪ እርምጃ ሳይወስድ ሲቀር ተደጋጋሚ ኦር ደግሞ ራሱ አሰሪ ሴክሹዋል ትንኮሳ የሚያደርግ ከሆነ ተደጋጋሚ ኦር ደግሞ አሰሪ ለሰራተኛው መከላከያ ሴፍቲ ሜዠርስ መውሰድ ሲኖርበት ያለዛ ሴፍቲ ለምሳሌ ስራ እያለ ሲያስገድድ ለተሰይ ጋራጅ ላይ ለምሳሌ መነጽር አላለም የሚለብሱት ለምሳሌ ያለ መነጽር ስራ የሚለው ከሆነ አይኑን የሚታወረው አይደል እንዴ? ስለዚህ አረጋ ሸባክህ መነጽር ግዛ፣ እሺ ይደርሳል እንደዚህ እያለ ሰውየውን ለአደጋ የሚዳርገው ከሆነ አሁን ሪዛይን ያደርጋል ማለት ነው። ታዲያ ይሄ ሪዚግኔሽን ምን ይባላል? ኤክስትራኦርዲናሪ ሪዚግኔሽን ወይም ደግሞ ኮንስትራክቲቭ ዲስሚሳል ይባላል። ኮንስትራክቲቭ ዲስሚሳል የእጅ አዙር ስንብት እንደማለት ነው። የእጅ አዙር ስንብት ያሰናበተው ማን ነው? ኢንፋክት አሰሪው ነው። ግን የጻፈው ግን ማን ነው? ሰራተኛው ነው። እና የእጅ አዙር ስንብት ኮንስትራክቲቭ ዲስሚሳል ወይም ደግሞ ኤክስትራኦርዲናሪ ሬዚግኔሽን ልብ በሉ። ሳማሪ ዲስሚሳል 27 ነው። ኦርዲናሪ ዲስሚሳል 28 ነው። ኮንስትራክቲቭ ዲስሚሳል ደግሞ 32 ነው። እነዚህ ናቸው። ከዛ ኖቲስ 35 ነው ያለው። ያው ቅድም ያወራ ነው ማለት ነው። ልብ በሉ 24 25 26 27 28 29 30 31 32 እነዚህ ናቸው። አሁን ኢፌክታቸውን እንመልከት ኢፌክቱን። ዋናው ኢፌክት ምንድነው? ሰቨራንስ ፔይ የስንብት ክፍያ የሚባለው ነው። ልብ በሉ ሁሉም የስንብት ክፍያ አያስገኝም ወገኖቼ፣ ሁሉም አያስገኝም አይደለም፣ የተወሰኑት ናቸው። 24 እንመለስ። አሁን 24 ኤ ላይ ወይ ደግሞ ዋላ ያለችው ምንድነች? ፒስ ወርኩ ወይም ደግሞ የተሰጠው ለምሳሌ አንድ ይሄ ተማሪዎች ሲመረቁ ለምሳሌ የሆነ ድርጅት ሱፍ ምናምን ቢሰፋ ሊዋዋል ይችላል አይደለም። እና በጣም ስራ ሲበዛ አንድን ሰራተኛ አምጥቶ በቃ 200 ሱፎችን እንዲሰፋ ኃላፊነት ሰጠው። ይህ ሰራተኛ 200 ሱፎችን ከሰፋ በኋላ ያልቃል ሁሉ በቃ ሰቨራንስ ፔይ የሚባል ነገር የለም እዚህ ጋር። በቃ አለቀ። 200 ሱፍ ነው የተባለው፣ 200ውን ይሰፋል፣ ያስረክባል፣ ይሄዳል። ግልጽ ነው። 24 ላይ 22 ዴዝ ነች አይደለ? ዴዝ ሰቨራንስ ፔይ የሚያስገኝበት አጋጣሚ አለ። መጀመሪያ ባይዘቦይ ሰቨራንስ ፔይ ጡረታ የሚያገኝ ሰው ክሌም ማድረግ አይችልም። ለምን? ሰበር ምንድነው የሚለው? ሰቨራንስ ፔይ እና ጡረታ እኮ ዓላማው እኮ አንድ ነው። ሁለቱም እኮ ማህበራዊ ቀውስ እንዳይፈጠር መከላከል ነው ዓላማቸው አይደለም። ስለዚህ ለአንድ ዓላማ ሁለት ነገር ለምን ትከፍላለህ ነው። እና እንዲያውም አሁን የአሁኑ ህግ ግልጽ አድርጎታል። የድሮ ግልጽ አልነበረም እና ሰበር ነበር ድሮ ግልጽ ያደረገው። ዞሮ ጡረታ ያለው ፕሮቪደንት ፈንድ ምናምን ያለው ሰቨራንስ ፔይ አይከፍለው። የሁሉም ዓላማቸው አንድ ስለሆነ ማለት ነው። አሁን ቢ ላይ ዴዝ ነው። ዴዝ ያስፈልጋል ሰቨራንስ ፔይ። እሺ ደረሰ። የጡረታ መብቱ ከተከበረለት ምን ያገኝ ማለት ነው? ሰቨራንስ ፔይ። እንደዛ ካልክማ እኮ በዚህ ሰዓት እኮ ጡረታ ማይቆርጥ እኮ የለም። ሁሉም ይቆርጣል እኮ። ፕራይቬቱም ፐብሊኩም አሁን ተገዶ የለ በአዋጅ ቁጥር በአዲሱ 1267/18 በእርግጥ ይሄ ነገር የተገደዱት በአዋጅ ቁጥር 734 እና 714 እና 15 ነው። አሁን ፕራይቬቱም ፐብሊኩም ስለሆነ ምንም ግን የጡረታ መብትህ ሳይበስል የምትወጣ ከሆነ ሰቨራንስ ፔይ ታገኛለህ ማለት ነው አይደለም? እንደዛ ለማለት ነው እንጂ እኮ ሰቨራንስ ፔይም እኮ የማግኘት መብት የሌለው ሰራተኛ እኮ አለ። በህጋዊ መንገድ ስራ ለቆ ወይም ነው ከስራ ተባሮ ግን ሰቨራንስ ፔይ ማያገኝ አለ እኮ የሆነች መስፈርት ሳልተሟላች ማለት ነው። እሺ ዴዝ ያስገኛል። ዴዝ ልክ ነው። ለአንድ 31 ላይ ሂዱ። 31 ላይ ሳትሄዱ እንትን ይሄ ሪዚግኔሽን አለ አይደል? በፈቃዱ ሰራተኛ የሚለቀው ምናልባት ሰራተኛው የለቀቀው ወይ ውሉ የተቋረጠው ሞቶ ከሆነ እና 5 ዓመት ካገለገለ ምን ይሆናል? 5 ዓመት አገልግሎ ከሞተ ምን ያገኛል ነው? ሰቨራንስ ፔይ ያገኛል። 5 ዓመት አገልግሎ ከሞተ። ስለዚህ መሞቱ ባይ ኦፕሬሽን ኦፍ ዘሎ ህጉን ያቋርጠዋል። 24 ላይ ማለት ነው። ግን የሞተው 5 ዓመት አገልግሎ ከሆነ ምን ያገኛል? ሰቨራንስ ፔይ ያገኛል። 31 ላይ እንትኑ ያለች 39 ላይ ነው። እሺ 39 ላይ ሰቨራንስ ፔይ ያገኛል። ዴዝ የሚለው እሱ ነው። ኦኬ። ከዛ ሪታይርመንት ኤጅ
3 ነች አይደለ? አያገኝም። ሪታየርመንት ኤጅ ማለት ምንድነው? ማነው የሰውየው የጡረታ መብት ተከብሮለት የሚወጣ ከሆነ ሰቨራንስ ፔይ አያገኝም። ሪታየርድ ካላችሁ ዞሮ ዞሮ የተከበረለት ለማለት ነውና አያገኝም። ግልጽ ነው አይደለ? ከዛ ቀጥሎ ያለው ምንድነው? ባንክረፕሲ ወይም በሌላ ምክንያት ድርጅቱ ከተዘጋ ነው የሚለው አይደለ? ከተቋረጠ ሲዝ ካደረገ ሰቨራንስ ፔይ ያስገኛል። ሰቨራንስ ፔይ ምን ያላል? ያስገኛል። 24 ንዑስ 5 በሕክምና ወረቀት ያልኳችሁ ካፓሲቲው ቀንሶ ከተባረረ አይደለም የሚለው እሱም ያስገኛል። ለበበሉ ያስገኛል። ስለዚህ ከ24 በደንብ የማያስገኙት ናቸው። ፒስ ወርክ የመጀመሪያዋና ሪታየርድ ኤጅ የምትለው ዴዝ እንደ ሁኔታ ኮንዲሽን አለች። 5 ዓመት አገልግሎት ከሞተ ያገኛል። 4 ዓመት አገልግሎት ከሞተ አያገኝም። ግልጽ ነው? አዎ። ሰቨራንስ ፔይ ከሰቨራንስ ፔይ አንፃር ይሄን ያዙልኝ። እሺ 25 በአግሪመንት ነው። ሰቨራንስ ፔይ የሚባል ነገር የለውም አይደለም? የለም፣ በስምምነት ነው በቃ። 27 ሰቨራንስ ፔይ ያስገኛል አያስገኝም? 27 ማለት ማን ነው? ሳመሪ ዲስሚሳል በዲሲፕሊን ችግር ሰቨራንስ ፔይ የሚባል ነገር የለም፣ ጭራሽ የለም። ሰቨራንስ ፔይ የለም። በቃ አጥፍቶ ነው ሰው ከጥፋቱ ሊጠቀም አይገባም አይደለ? አዎ በቃ እሱ የለውም። በበሉ ኖቲስ አያስፈልገው፣ ሰቨራንስ ፔይ የለው። ስሙ ዳት ሳመሪ ዲስሚሳል ነው የሚባለው፣ በኤምፕሎየሩ አማካኝነት ነው። 28 ቅድም ኖቲስ እንደሚያስፈልገው አየን አይደለ? ሰቨራንስ ፔይ ያስፈልገዋል። 28 ያስፈልገዋል። ለየትኛውም በ28 መሰረት በየትኛውም መንገድ 28 ብዙ ሪዝን ስላለ ኮስ ስላለ በእነኛ ምክንያት አንድ ሰራተኛ ቢባረር ወይም ደግሞ ስራውን ቢለቅ ምን ያገኛል? ሰቨራንስ ፔይ ያገኛል። 29 28 አንድ ናቸው። ያው የካልኩሌሽን ጉዳይ ነው። ያገኛል። ኦኬ 30 ነው እርሱት ፕሮጀክት ስለሆነ 31 ሪዚግኔሽን ነው አይደለም? ወይም ደግሞ ኦርዲናሪ ሪዚግኔሽን ያልነው ሰራተኛው 5 ዓመት አገልግሎት ከሞተ ያልነው ቅድም ምን ያገኛል? 5 ዓመት አገልግሎት በህመም ከለቀቀስ ምን ያገኛል? ሰቨራንስ ፔይ 5 ዓመት አገልግሎት በህመም። እንደገና ምናልባት 5 ዓመት አገልግሎት ለቀቀ ሰራተኛው አጋጣሚ ከድርጅቱ ጋር ግን ለምሳሌ ለተሰይ ሰራተኛውን ፒኤችዲ ውጭ ሀገር አስተምሮታል። በዚህ ፒኤችዲ መሰረት ውል መሰረት ምንድነው? ፒኤችዲን ሰርታ ከመጣ በኋላ የመንግስት ዩኒቨርሲቲዎች ድሮ ያደረጉ ነበር። አሁን የዶላር ችግር ስለተፈጠረ ሀገር ውስጥ ፒኤችዲ በሚል ተቀይሯል አይደለ? ውጭ ሀገር ፒኤችዲ መስራት ምናምን ከዚህ በኋላ አይሆንም የሚል ታውቃላችሁ አይደል? ይሄን ድሮ ዩኒቨርሲቲዎች ተማሪዎቻቸውን ለምሳሌ ህንድ አብዛኛው ህንድ ለሚልኳቸው ህንድ የላኩ ፒኤችዲ ያስተምሩ ነበረ። የተወሰኑት ደግሞ ኖርዌይ አውሮፓ ሀገር ምናምን የላኩ ያስተምሩ ነበር። ታዲያ በዚህ ሲያስተምሯቸው ያው በየወሩ ስለሚከፍላቸው ደሞዝ ምናምንም ውል ላይ ምን ነበረ? ከተመለስክ በኋላ ለ7 ዓመት ለ8 ዓመት ምናምን ኦር ሚኒመም ለ5 ዓመት ለ6 ዓመት ታገለግለኝ የሚል ነገር ነበረ ውል። ከዛ በኋላ የሚገርማችሁ ዶላር በጣም እያጠረው ሲመጣ መንግስት አይ ፒኤችዲ ሀገር ውስጥ ይሁን ብሎ እንትናል ባይዘው የትምህርት ኳሊቲ ጉዳይ ምናምን አይደለም ሀገር ውስጥ ፒኤችዲ የሚሰጠው አብዛኛው የዶላር ችግር ስለሚገጥም ነው። እንደዛ የሚከፈል የለም ውጭ ሀገር በስኮላርሽፕ ፈልጎ የሚማረው እሱ ደግሞ እሱን ሆነ ተማሪው የግድ ውድድሩን አሸንፎ ስኮላርሽፕ የሚያገኘው በጣም እሱን ስለሚሆን እሱን ለትምህርት ፖሊሲ መቅረጽ ምክንያት አድርጋ አትነሳም። ያኛው ደግሞ በቃ ዶላር ሀገሪቱ ከአቅሟ በላይ ሆነባት አሁን በሀገሪቱ ሲተካ በሚል ነው አይነት ነገር ነው። ለዛ ነው እና እንደዚህ አይነት ውሎች በጣም የተለመዱ ናቸው። ስለዚህ ለተሰይ 31 ላይ ለምሳሌ አንድ ሰራተኛ እንደዚሁ ውጭ ሀገር ተምሮ ለሴንት ሜሪ ኮሌጅ ዩኒቨርሲቲ ያለ ነው አዲስ አበባ ሴንት ሜሪ ዩኒቨርሲቲ ፕራይቬት ነውና እሱ ውጭ ሀገር አስተማረውና መልሶ መጣ። ይሄ ልጅ እያገለገለ ነው እዛ ዩኒቨርሲቲ እያገለገለ 6 ዓመት አገልግሏል። አጋጣሚ ግዴታውን ሊጨርስ 2 ዓመት ይቀረዋል። የቱን ግዴታ? ፒኤችዲ የተማረበትን ግዴታ ሊጨርስ ማለት ነው። አሁን ግዴታውን ሳይጨርስ 5-6 ዓመት አገልግሎ ቢለቅስ ሰቨራንስ ፔይ ያገኛል አያገኝም? አያገኝም። ጎበዞች አያገኝም። ለምን? ግዴታውን ስላልጨረሰ። ግልጽ ነው አይደለም? ግዴታው ባይኖርበትስ? ግዴታ ሳይኖርበት 5 ዓመት አገልግሎ ቢወጣስ ያገኛል አያገኝም? ያገኛል። አዎ እሱማ ቅድም አለው የቀረው ታሞ ቢወጣ ታሞና ሞቶ ከሆነ ሁሉንም እንትን ያደርገዋል፣ አይቆጠርም። ይሄ ግዴታው ምናምን ራሱ አብሮ ይወርቃል በህመም ከሆነ። ምክንያቱም ታሞ ነዋ። ዞሮ አንተ ወጣ ባትለውስ በህመም ምክንያቱ ይወጣ ነበር ወሬ። የሞተ ሰው ነው እና ብትለው አይመጣለም። የለም ሞቷል እኮ አይደለ? ስለዚህ ታሞና ሞቶ ከሆነ
አሁን ያልኳችሁ ግዴታ ቢኖርም ውድቅ ነው የሚሆነው። አሁን የማወራቸው ግን ህመምም የለም ሞትም የለም። እንዲህ ከሆነ ሰራተኛው ግዴታ ያለበት ሪዛይን ቢያደርግ ሰቨራንስ ፔይ አያገኝም። ግዴታ እየሌለበት ወይም ሳይኖርበት ሪዛይን ቢያደርግ ግን 5 ዓመት አገልግሎ ሰቨራንስ ፔይ ያገኛል። ግልጽ ነው። 31 ነች። 31 አራት ሴናሪዎች አሉ። የህመም፣ የሞት፣ ግዴታ ያለው መልቀቅና ግዴታ ሳይኖረው መልቀቅ እነኚህ ናቸው። ግዴታ ያለው መልቀቅ ብቻ ነው ሰቨራንስ ፔይ የማያስገኘው። 5 ዓመት የሚለው መስፈርት ከተሟላ ግዴታ ያለው መልቀቅ ብቻ ነው ሰቨራንስ የሚያስገኘው። 4 ዓመት አገልግሎ 3 ዓመት ምናምን ከሆነ አያገኝም ነው። ጎበዞች 31 ጨረስን አይደለም? 32 እንሂድ። 32 በቃ ተውት፣ ሙሉ በሙሉ ያስገኛል። ኤኒዌይ 32 ሶስት ምክንያቶች አይደል ያሉት። ኤ ላይ ያለው ለምሳሌ ኢሞራል የሆነ ነገር ሲፈጸምበት፣ ሰብአዊ መብት የሚነካ ምናምን በወንጀል የሚያስቀጣ ነገር በሱ ላይ ሲፈጸም፣ ወይ ሴክሹዋል ሃራስመንት በሰራተኛ ወይም በአሰሪው ሲፈጸም፣ ኦር ለመከላከያ የሚሆን ነገር ሳይቀርበት ሲቀር ወዘተ ነው የሚለው። በቃ በየትኛው መንገድ ምን ያደርጋል? ያስገኛል ሰቨራንስ ፔይ። እሺ 24 ንዑስ 4 እና ንዑስ 5 ያስገኛሉ ባይ ዲፎልት። ዴዝ የሚለው ደግሞ ያው 31 ባየነው መሰረት ኮንዲሽናል ነው፣ ያስገኛል። 27 ሙሉ በሙሉ አያስገኝም። 28 ሙሉ በሙሉ ያስገኛል። 29 ያስገኛል። 31 አሁን ያየነው ኮንዲሽናል ነው። 5 ዓመት የሚለው ተሟልቶ በህመም በሞትና ግዴታ ሳይኖር ከሆነ ያስገኛል። ግዴታ ካለ አያስገኝም። 32 ሁሉም ያስገኛል። አለቀ። ሰቨራንስ ፔይ ነው ይሄ። ኮምፐንሴሽን ደግሞ የሚባል ደግሞ አለ ወገኖች። ሌላ ደግሞ እሺ ሰምታችሁታል። ጥያቄው እንትን ነው የፒስ ወርክ ለምሳሌ ለ5 ዓመት ለ6 ዓመት ለ4 ዓመት የሆነ ፕሮጀክት ተቀጠረበል አይደለም። ፕሮጀክቱ ሳያልቅ አባረረው ሰውየውን። ሌትስ ለምሳሌ 400 ሱፎችን ስፋልኝ ብሎ ቀጠረው አለ። 300 ሱፍ እንደሰፋ ተባረረ ሰውየው አይነት ነገር ነው። በዚህ ጊዜ ሰቨራንስ ፔይ የሚባል ነገር የለም። አሁን ያልኩት ሰቨራንስ ፔይ ቅድሙ ኤግዞስቲቭ ነው። በአናሎጂ የሚባል ነገር የለም። እሺ አሁን ይሄን ቅድም ስላላነሳ ነው አይሆንም። የለም ካሳ ምናምን ግን ይኖራል፣ እናየዋለን። አሁን የጀመርኩት ኢሹ ስለሆነ ማለት ነው። ኦኬ ካሳ እሺ 24 ነው። 24 ውስጥ ንዑስ 1 ፒስ ወርክ ነው አይደለም ቅድም ያየነው። ሰቨራንስ ፔይም ካሳም አያስገኝም። ዴዝ ሰቨራንስ ፔይም ካሳም አያስገኝም አይደለም። ሰቨራንስ ፔይ ያስገኛል በኮንዲሽናል ቅድም አይተነዋል። ካሳ የሚባል ነገር የለም። ሪታይርመንት ካሳ የለም። ንዑስ 4 ካሳ ታስገኛለች። 39 ላይ ነው የምታዩት። ንዑስ 4 ለምሳሌ አንድ ሰራተኛ ድርጅቱ ባንክረፕት በመሆኑ ወይም ደግሞ በሌላ ምክንያት ፐርማነንትሊ ሲዝ በማድረጉ እና በ29 መሰረት ደግሞ ሪዳክሽን ተፈጽሞበት የሚባረር ከሆነ ሰራተኛው የ2 ወር ደሞዝ በካሳ መልክ ያገኛል። ኢን አዲሽን ቱ ሰቨራንስ ፔይ ማለት ነው። ግልጽ ነው አይደለም? ኢን አዲሽን ቱ ሰቨራንስ ፔይ በየትና ቤት አልኳችሁ 24 ንዑስ 4 በባንክረፕሲ እና በሌላ ማንኛውም ምክንያት ከተዘጋ ድርጅቱ አንድ እንደገና በ29 መሰረት ወርክ ሪዳክሽን በ28 አይደለም። 28 ከሆነ ኢንዲቪጁዋሊ ነው። ቤቲ ከዚህ ቀን ተባረሻል፣ የሺ ከዚህ ቀን ተባረሻል፣ ሰምረ ከዚህ ቀን ጀምሮ ነው እሱ። 29 ያለው ግን በጅምላ ሰራተኞችን ነው ባንድ የሚያባረው ኳልኩሌት ተደርጎ ተቀንሶ ማለት ነው። ለምሳሌ ከኪሳራ ከምን ለመዳን ሲባል በጣም ብዙ ጊዜ ድርጅቶች የተንገዳገዱ የሆነን ወቅት ኮቪድ ላይ ኮመን ነበር አይደል? ይሄ ኮቪድ ላይ እነዛ አይነት ሲፈጠር ማለት ነውና በ29 መሰረትና በ24 ንዑስ 4 መሰረት ውል ሲቋረጥ ምን ያስገኛል? ካሳ የስንት ወር? የ2 ወር። እንትንስ ሰቨራንስ ፔይስ ያስገኛል። ጎበዞች ካሳ የ2 ወር የ60 ቀን ያስገኛል። ኦኬ ከዛ ውጭ ካሳ የሚያስገኛል 32 ላይ እንሂድ። 32 ኤ ላይ ምንድን ነው ያለው? ኢሞራል የሆነ ነገር ከተፈጸመበት ወይም ሰብአዊ መብቱን የሚነካ ምናምን እና ወንጀል የሆነ ነገር በሱ ላይ ከተፈጸመበት አሰሪው ነው የሚለው አይደለ? በዚች መሰረት ከተባረረ አንድ ሰራተኛ ካሳ የስንት ወር ያገኛል? የ1 ወር። እንደዛ መሰለኝ አይደለ? የ1 ወር ነው እናየዋለን በኋላ። የ1 ወር ደሞዝ ያገኛል። ኦኬ ከዛ ቢ የምትለው ሴክሹዋል ሃራስመንት ምናምን ነው አይደለ? እንለፋት። ሲ የምትለው ደግሞ ሴፍቲ ሜጀር ወዘተ ካልቀረበለት ነው የሚለው አይደለ? በዚች መሰረት ደግሞ ከተባረረ አሁንም የ30 የ1 ወር ደሞዙን ያገኛል። በሌላ አባባል ኤና ወይም ደግሞ 1 እና 3 ነው። ኤና ሲ ነው የሚለው 32 ዞሮ ኤና ሲ ወይም 1 እና 3 በቁጥር የሚገልጸው ከሆነ አላውቅም። 1 እና 3 ምን ያስገኛሉ? የ1 ወር
ካሳ ያስገኛሉ። ኢን አዲሽን ቱ ሰቨራንስ ፔይ ቱ ያለችው ባይዘው የዚህ አዋጅ ትልቅ ለውጥ ነች። ድሮ አልነበረችም። ቱ ወይም ቢ ላይ ያለችው ምንድነው? ይሄ ሴክሹዋል ሃራስመንት በጾታዊ ትንኮሳ ምክንያት ከተባረረ ነው አይደለ? እንዲህ ከሆነ ካሳው የ3 ወር ደሞዝ ነው። የ3 ወር ኢን አዲሽን ቱ ሰቨራንስ ፔይ ነው። እንግዲህ የ3 ወር ደሞዝ ነው እንዳትረሷት ይችላል። የ3 ወር ደሞዝ ኦኬ። ጨረስን ሳይሆን የዚህ ከ24 እስከ 32 ያለውን ጨረስን። ሌላ ግን ልንጨምር ነው። ምናልባት ያለፍነው አለ። አሁን የምናየው እስካሁን ሎፉል ተርሚኔሽን ነው። ሃው አባውት አን ሎፉል ተርሚኔሽን 26 ያለው ህገወጥ በሆነ መንገድ ሰራተኛ ውሉ ቢቋረጥስ ሰቨራንስ ፔይ ያገኛል አያገኝም? አራ አሎፉል ሲባረር መገመት እንኳን እንችላለን አይደል እንዴ? እንደውም ጥፋተኛ እኮ ነው አሰሪ አይደል? እንደውም ሊቀጣ ይገባል። ሰቨራንስ ፔይ ያገኛል። ካሳስ የስንት ወር? የ6 ወር ደሞዝ። የ6 ወር ቅጣት እንዲሆን እኮ ነው። የ6 ወር ደሞዝ ካሳ ያገኛል። ትልቁ ካሳ የአንሎፉል ተርሚኔሽን ካሳ ነው ማለት ነው አይደለም? ከዛ ውጭ ተጨማሪ ለምሳሌ ክስ ቢሄድ ሪኢንስቴትመንት ወደ ስራው እንዲመለስ ይደረጋል ነው የሚለው። አልፈልግም ካለ እንዲሁ ካሳ ተከፍሎት ይሄዳል ነው የሚለው። ወይም ደግሞ እፈልጋለሁ ቢልም እንኳን ምናልባት ለድርጅቱ ይሄ ኢንዱስትሪያል ፒስ ለመፍጠር የማያመች ከሆነ ፍርድ ቤቱ ካሳ ተከፍሎት እንዲሄድ ሊያደርግ ይችላል የሚለው 43 ላይ ያለው ነው። እሱን አንብቡት። ኦኬ ይሄንን አለን ካሳ ጋር ይሄንን አለን አይደለ? እንቀጥል ደግሞ እንደገና ኖቲስ ሊትሰይ ኖቲስ ሳይሰጠው የሚባረር ሰራተኛ ካለ ኖቲሱ ወደ ገንዘብ ተቀይሮ ይሰጠዋል አይደለ? አሁን እንመለስ። 24 ላይ ኖቲስ ስለማያስፈልገው እንለፈው አይደለ? 25 ኖቲስ ስለማያስፈልግ እንለፈው። 27 ኖቲስ ያስፈልጋል አያስፈልግም? እንለፈው። 28 ኖቲስ ያስፈልገዋል። ግን ያለ ኖቲስ ሊያባርር ይችላል። ችግር የለውም አሰሪ። ያለ ኖቲስ ቢያባርር ህገወጥ ተርሚኔሽን ይሆናል አይሆንም? ይችን መልሱ። አይሆንም። ስህተቱ ፕሮሲጀር እንጂ ሳብስታንስ አይደለም ወገኖቼ። እሺ በ28 በ29 መሰረት ኖቲስ ያስፈልጋል አይደለም? ያለ ኖቲስ ቢባረር ምንድነው የሚሆነው? ኖቲሱ ወደ ገንዘብ ተቀይሮ ይሰጠዋል እንጂ ተርሚኔሽኑ አንሎፉል አይሆንም። ለምን? ሚስ የተደረገው ደግሞ የተጣሰው ሳብስታንስ ስላልሆነ ፕሮሲጀር ነው የተጣሰው። ግልጽ ነው ጎበዞች። ፕሮሲጀራል ስለሆነ አንሎፉል ተርሚኔሽን አያደርገውም። ግን ኖቲሷ ወደ ገንዘብ ተቀይራ ለምሳሌ 10 ዓመት የሰራ ሰራተኛ ከሆነ የ3 ወር ደሞዝ፣ 8 ዓመት ከሆነ የ2 ወር ደሞዝ፣ 1 ዓመት ከሆነ የ1 ወር ደሞዝ፣ ከ1 ዓመት ያነሰ ከሆነ ግልጽ ነው አይደለ? ያቺ ነች። ይችን ታስቡልኛል። ስለዚህ 28 29 ኖቲስ ሰጠው ካልሆነ ወደ ገንዘብ ይቀየራል ነው። ምናልባት ሰራተኛ የ1 ወር ኖቲስ መስጠት ያለበት በ31 መሰረት የ1 ወር ኖቲስ ሳይሰጥ ቢሄድስ በአንቀጽ 45 መሰረት የ1 ወር ደሞዝ ይከፍላል። ሰራተኛው ራሱ ለአሰሪው የ1 ወር ደሞዝ ይከፍላል። አይገርምም? እንዳትረሱ። ሪል የኔ ጓደኛ ከፍሏል። አንበሳ ባንክ ሌጋል ማናጀር ነው ይሰራ። ከዛ የሆነ ደስ የሚል ስራ አገኘና ወጣ። የሚገርመው ከ4 ወር ከ5 ወር በኋላ ደወሉለት ክፈል ብለው። የህግ ባለሙያ ነው ያውቃል። ይሁን በቃ ከፈላቸው። የ1 ወር ደሞዝ ወስዶ ማለት ነው። ደሞዙ ቀላል አልነበረም። የሚገርመው ነገር እና እንደዛ አለው። ስለዚህ ምክንያቱም አሰሪ ኖቲስ ባለመስጠቱ ከከፈለ ይሄኛው ስለምን አይከፍልም? አላማው እኮ ምንድነው? ይህ ሰውዬ ኖቲስ ሳይሰጥ የሚወጣ ከሆነ በተለይ በጣም አስፈላጊ ሰራተኛ ከሆነ ይገጥማል። በደንብ በጣም ብዙዎቻችሁ አሁን ቀጣይ ላይ የሥራ ዓለም ላይ በጣም ይገጥማቸዋል። በጣም ኢምፖርታንት ስታፍ በሆናችሁ ቁጥር አሰሪ ያባብላችኋል፣ ምን ይላችኋልና ያለ ነው። ይሄ በጣም የተለመደ ነውና እንደዚህ አይነት ሰራተኛን በቀላሉ አተካውም። ማተካው ከሆነ ደግሞ የግድ መፈለግ እንዲችል ቢቻል 2 ወር 3 ወር አለም ደግሞ 1 ወር በውሉ 2 ወር 3 ወር ማድረግ ይቻላል። በጣም አስፈላጊ ሰራተኛ ከሆነ 2 ወር 3 ወር ብሎ ማድረግ ይቻላል ኖቲሱን ሰራተኛው አስፈላጊ ሲሆን እና ያን ልክ ነው። ይጣሳል አይደለም? ይጣሳል። ግን ይሄ እንደ ሚኒመም ፕሮሲጀር አለ ብሎ ይተዋሃል እንጂ እንደ ሚኒመም የሚሆን አይመስለኝም። ይሄ ቢያንስ የ1 ወር ይስጥ ነው ትክክል። ግን ጥያቄው በጣም ጥሩ ነው በእውነት በጣም ኢንተረስቲንግ ጥያቄ። በጣም ልክ ሚኒመም ሌበሩን ይጥሳል። ትክክል ነው። ኦኬ እሺ እንቀጥል። ኦኬ እነኚህ እንግዲህ ምርጫ የሚመጣባቸው እነኚህ ስለሆኑ ነው። በደንብ ይዋቸው ይመቻሉም ለእንትን። ከቀጣይ ምን ቀረ? ኖቲስን አየን አይደለ?
ኖቲስን አየ፣ ካሳን አየ፣ ሰቨራንስ ፔይን አየ። እሱ በኋላ ነው። እሺ እመጣለሁ። ሰቨራንስ ፔይን አየ። ኦኬ አሁን ደግሞ ሰርቲፊኬት ሌተር ኦፍ ኤክስፔሪንስ። እሺ በ24 መሰረት ውሉ የተቋረጠበት ስታፍ ሌተር ኦፍ ኤክስፔሪንስ ያገኛል ያገኛል አይደል? ባይ ኦፕሬሽን ኦፍ ዘለው ለምሳሌ ፒስ ወርክ ነው ስራው ካለቀ 500 ሱፎችን ሰፍቶልኛል ብሎ መጻፍ አለበት። ያው እንደምታውቁት ሰቨራንስ ፔይ ማን ነው ሌተር ኦፍ ኤክስፔሪንስ ሲጻፍ ከቻላችሁ ሰራተኛውን አሞግሳችሁ ይገርማል አማራጭ ማለት ለስራው አታታሪ እጅግ ንቁ ሰለቸኝ የማታቅ የስራ ፍቅር ያሳበዳት ወዘተ ብላችሁ እንደፈለጋችሁ ጻፉት። በዚህ ምክንያት ለወደፊት መልካም ነገር እንዲቀናት በእውነት ድርጅታችን ልባዊ ምኞቱ ነው ምናምን ብሎ በጣም አጋኖ መጻፍ ይቻላል። ጥሩ ነው በእውነት ግን አበበ ማለት ስራ የማይወድ እጅግ ስራ የሰለቸው መኖር ግድ ሆኖበት እንጂ የስራ ቦታን በአይኑ ማየት የማይሻ ግለሰብ ሆኖ ሳለ ለ3 ዓመት ከኛ ጋር እንደምን ታግሰ ነው አብሮ ሰርቷል። ይቻላል? አይቻልም። እንደዛ አይቻልም። አሁን ምንድነው የምታደርጉት መሰላችሁ? ካወደሳችሁ እሰየው፣ አወደሳችሁ ጻፉለት። አይ አላወደስ የምትሉ ከሆነ ኔጌቲቭ አይጻፍም። ባጭሩ ያገለገልበትን ዘመን የስራውን አይነትና ደሞዙን ገልጻችሁ በቃ አቶ ከበደ ከዚህ እስከዚህ ዓመት በዚህ የስራ መደብ በ30 ሺህ ብር ሰርተዋል። በቃ ይሄን ስለዚህ ኦፕሬሽን ኦፍ ዘለው ውሉ የተቋረጠበት ሰው ያገኛል፣ መብቱ ነው። ምንም የከለከለው ነገር የለም። በአግሪመንት ውሉ ቢቋረጥ ያገኛል፣ መብቱ ነው። 27 ማን ነው 26 አንሎፉል ተርሚኔሽን ቢቋረጥስ ያገኛል፣ መብቱ ነው አይደለም? እንኳን ይሄን ካሳ ራሱ ብዙ አግኝቶ የለ። እንዲያውም 27 በዲሲፕሊን ቢያገኝስ በዲሲፕሊነሪ ሚስኮንዳክት የተባረረ ሰው ያገኛል አያገኝም? ያገኛል። ሲያገኝ ደግሞ የተባረረበት የዲሲፕሊን ሚስኮንዳክት አይጠቀስም። ይሄ እንዳትረሱ፣ ነውር ነው። ምክንያቱም እድሜ ልክ ነው የሚከተለው። አይሆንም። ሰውየው የሚለወጥ ነው ሳለ የማይለወጥ ነገር አትፍለትም። የሰውየው ባህሪ ይለወጣል፣ ወረቀቱ ግን አይለወጥም አይደለ? አዎ። ስለዚህ በ27 መሰረት በዲሲፕሊነሪ ሚስኮንዳክት የተባረረ ሰራተኛ ሰርቲፊኬት ኦፍ ኤክስፔሪንስ ያገኛል። አያችሁ፣ እስካሁን ብዙ ነገር አላገኘም ነበር፣ አሁን አንድ አገኘ። ልብ በሉ፣ ሚስኮንዳክቱ አይጠቀስም። ኦኬ፣ አይጠቀስም። ከዛ ውጪ ያው በ28 በ29 በ31 በ32 ያገኛል፣ ምንም ጥያቄ የለውም። አሁን ታዲያ ይሄ ሌተር ኦፍ ኤክስፔሪንስ ሆን ብያነሳው ስለምንድን ነው 27 በዲስፕሊን የተባረረ ሰው አያገኝም የሚል ጥያቄ ሊመጣ ስለሚችል ነው። ፎልስ ትሩ እንዳትሉት፣ ያገኛል። በቃ ሁሉም ያገኛል። ፖዝ አድርጉት። በአንሎፉልም በምንም ብቻ የተባረረ ሰው ወደ ስራው የሚመለስ ከሆነ ለምሳሌ ክርክር ሲከራከር ቆይቶ አይደለ 1 ዓመት 2 ዓመት ታውቁታላችሁ፣ እኛን ችግር አይደለ ሲመለስ ምናልባት በከፍተኛ ደረጃ ፍርድ ቤት ወይም በመጀመሪያ ደረጃ ፍርድ ቤት ተወስኖለት ሲመለስ ወደ ኋላ ውዝፍ ደሞዝ እስከ 6 ወር ከ6 ወር አይበልጥም፣ ግን እስከ 6 ወር ይከፈለዋል። እንደዛ ነው የሚለው ሲመለስ። አፒል ተብሎ ደግሞ እስከ 1 ዓመት ከቆየ እስከ 1 ዓመት የሚሆን ደሞዝ ውዝፍ ይከፈለዋል የሚል አለ። እዛ አንቀጽ 43 ላይ አለ እንደዛ። እስኪ እንትንን ስሌት እንመልከት። ሰቨራንስ ፔይ እኮ ይሰላል አይደለም? ሰቨራንስ ፔይ እንዴት ነው የሚሆነው? ሌትስ ሳይ አንድ ሰራተኛ 9,000 ብር ነው የሚያገኘው ወርሃዊ ደሞዝ ዝም በል 10 ዓመት ነው ያገለግለው። ስለዚህ እንዴት ነው የሚሰራው? ለመጀመሪያው ዓመት ሙሉ የ1 ወር ደሞዝ ይሰጠዋል። ለመጀመሪያው ዓመት ስንት ነው የሚሰጠው? ሙሉ የ1 ወር ደሞዝ 9,000 ብር ነው አይደለም? ለ1 ዓመት 9,000 ብር። ከዛ ለቀሪዎቹ ዓመት ደግሞ የደሞዙን 1/3 ለእያንዳንዱ 1/3 ያ ማለት ነው 3,000 ነው 1/3 ለሰከንድ ለሰርድ ለምን እያለ እስከ 9 ዓመት ላለው 1/3 የ8 ዓመት 3,000 ብር ስንት ነው? 24,000 ሲጀመር 9,000 እሱ ነው ሰቨራንስ ፔይ። ብለዚህ ምናልባት እሺ ኧረ ይነሳል። በጣም አስቀያሚ ነው እሱ አይነት ስታፍ ያላቸው ቢሮክራሲ ያን ያህል የማይበዛባቸው እነሱ በስርዓት ሊሰሩልህ ይችላሉ። አዘርዋይስ ግን ኢንፕራክቲክ እንደዛ ነው ያለው። ህጉ ይህንን የሚል ነገር የለውም። እሺ ሌትስ ሴ ይህንን ልጠይቃችሁ። አንድ ሰራተኛ አሁን ባልኩት መሰረት 9,000 ነው ወራዊ ደሞዙ።
የወጣችው በእንትን ነው በኮንስትራክት ዲስሚሳል ጾታዊ ትንኮሳ ተፈጽሞባት ነው። እሺ እና 9 ዓመት ነው ያገለገለችው። እስኪ አሁን የምታገኘውን ጥቅም ዘርዝሩልኝ። ከዛ በ3 27 አይደለ? ደምሮ 27 33 60 ሺህ። እሺ ሌላ ምን አለ የምታገኘው? ኖቲስ እኮ የለም። 9 ዓመት አለ ያገለገለች። የ3 ወር ደሞዝ ጨምሩበት። የ3 ወር ደሞዝ 87 ሺህ። ያ እሷ እንድትልኝ የፈለግኩ የዓመት ረፍት እሷን ረፍታናት አለ። የዓመት ረፍት 9 ዓመት አለ ያገለገለች። የዓመት ረፍት ለመጀመሪያው ዓመት ስንት ነው? 16 ቀን ነው። ከዛ ለየ2 ዓመቱ አንድ ቀን ለየ2 ዓመቱ አንድ ቀን ነው የሚሆነው። ይሄ የአዲሱ ህግ ነው። የድሮ ህግ ለመጀመሪያው ዓመት 14 የሆነ ለእያንዳንዱ ዓመት ተጨማሪ አንድ ቀን ነበረ። ስለዚህ ምንድነው ለመጀመሪያው ዓመት ስንት ነው የምታገኘው? 16 ቀን አይደለም። ከዛ ለየ2 ዓመቱ ምንድነው የሚሆነው? አንድ ቀን። አዲሱ ህግ ነው ይሄ ባይዘው የአዲሱ ህግ ጎዳን እንጂ አልጠቀመንም አይደለም። አዎ ጉዳት ነው ይሄ። ኦኬ ስለዚህ እቺ ግለሰብ የምታገኘው ምንድነው? ምናልባት እስከ 2 ዓመት ያልተጠቀመችው ካለ ሰየው። አዘርቫይስ ዞሮ 9 ዓመት ከሆነ ስንት ነው የምታገኘው? የ9 ዓመት ረፍቷ ስንት ነው የሚሆነው? ለአንዱ ዓመት አለ ስንት 6 ለ8ቱ ዓመት 4 ቀን ነው አይደለ? ግማሽ ቀን ለአንድ ዓመት ስለሆነ ማለት ነው 4 ቀንና 16 20 የ20 ቀን ደሞዝ ታገኛለች ማለት ነው። የ20 ቀን ደሞዝ። ስለዚህ ከበረች በጣም እናንተ 6,000 ብር ነው። ታንክ ዩ ሶ ማች። እሺ ስለዚህ 93,000 ብር 93,000 እንደዛ ነው የሚሆነው። አንቀጽ 79 ላይ ንዑስ 3 ላይ ምንድነው ሰራተኛው አንደኛ ይወልድ ሰራተኛውና አሰሪ ሰራተኛው ጠይቆና አሰሪ ከተስማማ የዓመት ረፍት ከሁለት ሊከፈል ይችላል የሚል አለ ንዑስ 1 ላይ። ንዑስ 2 ደግሞ ሰራተኛ ጠይቆና አሰሪ ከተስማማ ሊተላለፍ ይችላል የሚል ነገር አለ። አሰሪ አስቸኳይ ጉዳይ ሲገጥመው ያው ሊመልስ ይችላል ወይም ሊያስተላልፍ ይችላል ምናምን ነገርም አለ። እሱን ለፈውና ንዑስ 3 ላይ ሰራተኛ ጠይቆ አሰሪ ከተስማማ ሊተላለፍ ይችላል ረፍቱ ይላል ወደፊት። ሆኖም ከ2 ዓመት በላይ መተላለፍ የለበትም ይላል። ከ2 ዓመት በላይ የተላለፈ ታዲያ ይቃጠል የሚል ህግ አለ እንዴ? ከ2 ዓመት በላይ አይተላለፍም ካለ ከ2 ዓመት በላይ ከተላለፈ ወደ ገንዘብ ይቀየር ሊሆን ይችላል። ከ2 ዓመት በላይ ከተላለፈ ይቃጠል ሊሆን ይችላል። ከ2 ዓመት በላይ ከተላለፈ አይታወቅም፣ ብዙ ነገር ሊሆን ይችላል። ግን ፍርድ ቤቶች ተቃጥሏል ብሎ ይወስናሉ። የት ነው ያገኙት? አይልም እኮ ምንድነው የሚለው ህጉ? በዚህ መንገድ ከ2 ዓመት በላይ አይተላለፍም። ዓላማው ደግሞ ምንድነው? ሰራተኛው አእምሮ እረፍት ማግኘት አለበት፣ ትንሽ ማገገም አለበት ነው እኮ ነገርየው። አሁን ሰራተኛውን ለመጥቀም ከ2 ዓመት በላይ አይተላለፍም ያለን ህግ እንዴት ነው ተቃጥሏል የምትለው? ከ2 ዓመት በላይ አይተላለፍም ያለ እኮ ሰራተኛውን ለመጥቀም ነው አይደል? ለመጥቀም ከሆነ ታዲያ ስለዚህ ከ2 ዓመት በላይ ከተላለፈ በደሞዝ ክፈለው ነው እንጂ አቃጥለው የሚል ነገር አይሆንም። ይሄ ያተረጋጉም ስህተት ነው። አሳቢን አገኛችሁኝ ይሆን? እሱማ ይቻላል። በብር ምን ችግር አለ? ያልተጠቀምከው አንቀጽ 77 ላይ እንደዛ ነው የሚለው። አዎ እሱማ እኮ በስተት ቢያስተላልፉት እኮ ነው ጥያቄው እኮ። አሁን ከ2 ዓመት በላይ አይተላለፍም ይባላል አይደለም? ግን የሚገርማቸው ኢምፕራክቲስ በጣም ብዙ ሰራተኛ ዊዛውት ረፍት ይሰራል። አንደኛ ስራውን ስለሚወደው እንኳን ለማለት ይከብዳል። ኤኒዌይ አሰሪን ለማስደሰት ሲባል ወይም ደግሞ በቃ አለ አይደለም አዎ እንደዛ የሆነ ብዙዎቹ የሚገርመው ረፍት አይጠቀሙም። በተለይ ይሄ በጣም ሪል ብሉ ኮላር የምትሏቸው ታች ላይ ያሉ ሰራተኞች በጣም ብዙዎቹ አይጠቀሙም። የሚገርመው ነገር እና ለምሳሌ 6 ዓመት ሳይጠቀም ከቆየ በኋላ ከ2 ዓመት በላይ ያለውን ይቃጠላል የሚል እኮ ህግ የለም። አይተላለፍም የሚለው ህጉ ሰራተኛው እንዳይጎዳበት እስከሆነ ድረስ አሁንም ሰራተኛው እንዳይጎዳ ሊተረጎም ይገባ ነበር። በገንዘብ ተቀይሮ ይሰጠው አይነት ነገር። እርግጥ ነው በገንዘብ ተቀይሮ ከተባለ ሰራተኛዎችን ስለሚፈልግ ዝም ብሎ ወደፊት ይገባው ነበር። ከዚህ አንጻር ደግሞ ሌላ ችግር ይፈጥራል። ምን የዓመት ረፍት ለሁሉም ነው። የዓመት ረፍት ሳመሪ ዲስፒሳል ስለሆነ ምናምን አይባል። ለሁሉም ተርሚኔሽን ሳመሪ ማነው አኑዋል ሊቭ በገንዘብ ተቀይሮ ይሰጠዋል። ለሁሉም ሰርቲፊኬት ኦፍ ኤክስፔሪያንስ እና አኑዋል ሊቭ ለሁሉም ነው። ለሁሉም ሰቨራንስ ፔይ እና ኮምፐንሴሽን ላይ ነው መድሎ የሚፈጸመው እና ኖቲስ ላይ
እንትን የለም የሚደግፍ ህግ የለም አይዘው ጭራሽ ወጣ ይህን ይፈታዋል የሚል እምነት ነበር የነበረውን የህፃናትን እድሜ ወደ 15 ከፍ ማለት እንደዚህ አይነት ነገር ነው ያለው እንጂ የ3 ወር አድርጓል የሴቶችን በቃ እንደዚህ ነገር ድሮ ያን ወር ምናምን የነበረው ማለት ነው አኑዋል ሊቪን ወደ 16 ቀይሮታል ከ14 ከዛ በየአመቱ አንድ የነበረውን ወደ ግማሽ ቀን ቀይሮታል በቃ እንደዚህ ይሄ ጥቃቅን ይሄ ለመሻሻል የማይመጥን አይነት ማለት ነው የህፃናቱን እድሜ ደግሞ ከ14 ወደ 15 ከፍ አድርጎታል ይሄ ድሮ በአንድ ወር ውስጥ 5 ቀን የቀረና የሚል ነገር ነበር አይደል እሱን በ6 ወር አድርጎታል ማስጠንቀቂያ እየተሰጠ ምናምን የሚል ነገር ፕሮቤሽኑን ከ45 ወደ 60 ቀይሮታል ይሄ ዝም ብሎ ማቴማቲካል ተራ ነገር ማለት ነው እንደዚህ ነው ያለውና ደስ አይልም አይመጥንም